ማርደር በዩቲዩብ መታለሳና ነብንዳናድር መጻፍ ተርኮ ሁሌ ሊያቀርብል ተወዳጁ ተራኪ እንኳን ወደ ትረካ ተራኪው የዩቲዩብ ቻናል በሰላም መጡ። ትረካ ተራኪው ዘወትር ማክሰኞና ሐሙስ የተመረጡ ተወዳጅ የአማርኛ መጻሕፍት ሙሉ ትረካዎች የሚቀርቡበት የእርሶ የዕውቀት ማዕድ ነው። በዛሬው የትረካ ሰዓታችን በዶክተር ሜክሎስ ነጅሌ ተጽፎ በሽፈራው መንገሻ ተተርጉሞ በ1981 ዓመተ ምህረት ለህትመት የበቃውን የኦሽዊትዝ ምስጢር የተሰኘውን ተወዳጅ የእውነተኛ ታሪክ መጽሐፍ ሙሉ ትረካ ወደ እናንተ ለማድረስ ወደድን። ደራሲው ሜክሎስ ነጅሌ እንደ አውሮፓውያኑ አቆጣጠር በ1944 ናዚዎች ሃንጋሪን በወረሩ ጊዜ በአሜሪካ ውስጥ ነበሩ። አሜሪካ የሄደውም ከዚያ ይካሄድ በነበረው ዓለም አቀፍ የንግድ ትርኢት ላይ የሮማንያን የፋብሪካ ውጤት ለማቅረብ የተጓዘው ቡድን አባል ሆኖ ነበር። የንግድ ትርኢቱ ካበቃ በኋላ ቤተሰቡን ይዞ ወደ አሜሪካ ለመሄድ ፍላጎት ነበረው። ግን ከዚያው ያለ ጦርነቱ ተቀሰቀሰ። ቤተሰቡን በማሰብ ከተመለሰም በኋላ በጦርነቱ ምክንያት ከሀገር ሊወጣ አልቻለም። እዚያው ያለ በናዚ ወታደሮች ከነቤተሰቡ ታድኖ ወደ ኦሽዊትዝ ተጋዘ። መላው የአይሁድ ሕዝብ ማለት ይቻላል ወደ ኦሽዊትዝ ተላከ። አይሁዳዊና የሕክምና ዶክተር የነበሩት እስረኛው ዶክተር ሜክሎስ ነጅሌ ከሞት የተረፉት ለበለጠ አስከፊ ጣፈንታ ነበር። የሞት መልአክ ተብሎ በሚጠራው በታዋቂው ዶክተር ጆሴፍ ሜንጌሌ ቁጥጥር ስር በጓደኞቻቸው እስረኞች ላይ ሳይንሳዊ ምርምር እንዲያካሂዱ ተደረገ። ነጅሌ የሜንጌሌ የግል የምርምር ፓቶሎጂስት በመሆን ተሾሙ። በዚያው አቅም በክሪማታሪየም ሬሳ ማቃጠያ ውስጥ ብቻ ለሚሰሩትና ከአራት ወራት በኋላ ለሚገደሉት ሶንደር ኮማንዶ ለተባሉት አይሁዳውያን እስረኞች እንደ ሐኪም ያገለግሉ ነበር። በሚገርም ሁኔታ ነጅሌ ይህንን አስፈሪና አሳዛኝ ታሪክ ለዓለም ለመንገር በሕይወት ተርፈዋል። ይህ ታሪክ እጅግ አስደንጋጭና ለማመን የሚቸግር ነው። ሆኖም በዚህ ትረካ ውስጥ የምትሰሙት ሁሉም ታሪክ እውነት ነው። አንዳች ማጋነን፣ አንዳች ልቦለዳዊ ትርክት ፈጽሞ የለበትም። በአይናቸው ያዩትን ዘግናኙን የኦሽዊትዝን ምስጢር ሙሉ መጽሐፍ እንደዚህ አሰናዳ ነው። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ወዳጁ ተራኪ ሆመታለ ጊዜው እንደ አውሮፓውያን አቆጣጠር ግንቦት 1944 ዓመተ ምህረት ነው። በእያንዳንዱ ዝግ መኪና ውስጥ 90 ሰዎች ታጭቀናል። ከአፍ እስከ ገደፍ ጢም ብለው ከሞሉት ሰኬሎች የሚፈሰው ሽንት የዚያን የድፍን መኪና ውስጥ አካል በመበከሉ ለመተንፈስ አይቻልም። ለካስ መኪኖቹ ግዞት የተፈረደብንን ሰዎች የሚያጓጉዙ ባቡሮች ናቸው። አንድ አይነት የሆነ 40 ከባድ መኪኖች መጀመሪያ ስሎቫኪያን ከዚያም ማዕከላዊውን አገር ቼኮስሎቫኪያን እያቋረጡ ወደማናውቀው ስፍራ ደረሱን። ለሞት ከሚወስዱን 1 ሚሊዮን የሃንጋሪ ይሁዳውያን የመጀመሪያዎቹ ነበርን። ከታትራ ተነስተን የሉብሊያንና የክራካውን ጣቢያዎችን አለፍን። እነዚህ ሁለት ከተሞች በጦርነት ጊዜ የግዞተኞች ማጠራቀሚያ ጣቢያዎች ነበሩ። ከዚህም ሌላ ጸረ ናዚ አቋም የነበራቸው አውሮፓውያን ወደሚገደሉበት ልዩ ልዩ ስፍራ ከመወሰዳቸው በፊት የሚያጠራቅሙበት ቦታ ነው። ከክራካው ጣቢያ በተነሳን 1 ሰዓት ባልሞላ ጊዜ ውስጥ የምንጓዝባቸው ተሽከርካሪዎች
ከአንድ በስፋቱ ተወዳዳሪ ከሌለው ሌላ ጣቢያ ደረሱን። የቦታው ስም ኦሽዊትዝ ተብሎ በጎዚክ ጽሑፍ ተመልክቷል። ለስፍራው ናዚ ጀርመኖች ይህንን ስም ይስጡት እንጂ ትርጉም የሌለውና ከዚህ በፊት ታይቶና ተሰምቶ የማይታወቅ ስም ነው። በመኪናው ውስጥ እንዳለሁ በአንዲት ትንሽ ቀዳዳ ውስጥ አጨንቁሬ ስመለከት በጣቢያው ውስጥ መኪናዎች ሲርመሰመሱ ተመለከትኩ። እኛን አጅበው የመጡ ኤስኤስ ወታደሮች በሌሎች ተተኩ። ሹፌሮቹ መኪናዎቻቸውን ትተው በሌሎች ተሳፍረው ተመለሱ። በአጋጣሚ ከመኪናቸው አጠገብ ከሚነጋገሩ ሰዎች ስሰማ ከመጨረሻ መራገፊያ ጣቢያችን የደረስን መስሎኝ ነበር። የተሳፈርንባቸው መኪናዎች ተቀጣጥለው እንደገና ጉዞ ጀመሩ። ከአንድ 20 ደቂቃ በኋላ አንድ ቦታ ስንደርስ አንድ ከፍተኛ የጥሩምባ ድምፅ ሰማን። መኪናዎች ሁሉ በአንድ ጊዜ ቀጥ አሉ። በቀዳዳው ሳጮልቅ አካባቢው ምድረ በዳ ይመስላል። መሬቱ ቢጫማ ሸክላ ነው። ምስራቃዊ ሲሌሲያን ይመስል ከዚህም ከዚያም በተንተን ያለ ደን ይታይበታል። ከፍ ብለው በግንብ የተሰሩት የአጥር በሮች ከፍተኛ የኤሌክትሪክ ኃይል በተጠቀለለባቸው ሽቦዎች ተተብትበዋል። በዚህ ወሰን የለሽ የግንብ አጥር ውስጥ ጣሪያቸው ጥቁር ቀለም የተቀባ በብዙ መቶ የሚቆጠሩ መጋዘን አይነት ቤቶች ተገጣጥመው ተሰርተዋል። ግቢው ውስጥ ቡቱቱ የተቀዳደደና ብትልትል ልብስ የለበሱ እስረኞች ከወዲያ ወዲህ ይንከላወሳሉ። ጥቂቶች ደግሞ ግንድ ያመላልሳሉ። ሌሎች ዶማና አካፋ ሲበይዱ፣ የተቀሩት ደግሞ መኪኖች ላይ ጭነት ይጭናሉ። በተጠላለፈው የሽቦ አጥር በየ10ና 13 ሜትር ርቀት ላይ የእስረኛ መጠባበቂያና መቆጣጠሪያ ማማዎች ተሰርተዋል። በእነዚህ ማማዎች ላይ ኤስኤስ ወታደሮች የጥይት ዝናር የቃሙ መትረየሶች ይዘው ያለማቋረጥ አካባቢያቸውን ይቃኛሉ። ይህ ስፍራ ፍርድ አልባ የሆኑ ሰዎች የሚታጨቁበት እውነተኛው ኦሽዊትዝ የተባለው ነው። ሁሉን ነገር በአጽሮት መጥራት የሚወዱት ናዚዎች ስፍራውን ኪዜድ ብለውታል። ቦታው ይቀፋል። ታዲያ ወደድንም ጠላንም ፍርሃታችን ትክክል ነበር። የኛ ቡድን 26 ዶክተሮች፣ 6 ፋርማሲስቶች፣ 6 ልጃገረድ ሴቶች፣ አሮጊቶች፣ ሽማግሌዎችንና ሕፃናትን የያዘ ሲሆን በአጠቃላይ በስጋ ዝምድና የተቆራኘ ቤተሰብ ይበዛው ነበር። ግማሹ በሻንጣው፣ ሌላው በመኪና ወለል ላይ ተቀምጧል። ሁሉም ደክመዋል። ከረጅሙ ጉዞ ስቃይ የተነሳም ድካሙ አጠውልጎታል። አብዛኛዎቹ ሕፃናት በወላጆቻቸው ክንድ ላይ ተኝተዋል። ጥቂቱ ደግሞ ከምግባችን የተረፈውን ፍርፋሪ እየለቃቀሙ ያላምጣሉ። የሚበሉትን ያጡ ደግሞ የደረቀና የተሰነጣጠቀ ከንፈራቸውን በደረቀው ምላሳቸው ይጠራርጋሉ። አንድ ከበድ ያለ የኮቴ ድምፅ አሸዋማ ቦታ ላይ ሲቆም ተሰማ። የተሰላቸንበት ቆይታ ትዕዛዝን በሚያመላክት የጩኸት ቃል ተወገደ። ታጭቀንበት የነበረው ዝግ መኪና እሽጉ ተበጠሰ። የመውረጃችን በር በዝግታ እየተከፈተ ሳለ ማንኛውም ትልልቅ ሻንጣ ያለው ሰው ከመኪናው እየተወ የእጅ ቦርሳውን ብቻ ያውርድ የሚል ትዕዛዝ ተሰጠን። ጠንከር የምንለው ከመኪናው እየዘለልን ከወረድን በኋላ የደከሙትን ሴቶች፣ ሕፃናትንና አዛውንቶችን 4 ጫማ ተኩል ከሚሆነው የመኪናው ቁመት ላይ እየታቀፍን ማውረድ ጀመረን። ከዚያም ሰገጥ ይዘው ከቆሙት መኪኖች ጎን ተሰልፈን እንድንቆም ታዘዝን። ከፊት ለፊታችን እዚህ ቀረህ በማይባል ሁኔታ የተሽቀረቀረ የኤስኤስ መኮንን ቆሟል። ልዩ ልዩ ኤስኤስ መኮንኖች ማዕረጋቸውን ባላውቅም ክንዱ ላይ ካለው ምልክት የተነሳ ወታደር የጤና ዶክተር እንደሆነ ተረዳው። በኋላም የኤስኤስ ኮሚቴ የበላይ አለቃ እንደሆነና ይህም ሰው ዶክተር ሜንጌሌ የተባለው የፍትህ አልባው ኦሽዊትዝ ካምፕ ዋና ሐኪም ፊዚሻን መሆኑን አረጋገጥኩ። የሚያጓጉዙ ባቡሮች ከጣቢያው ሲደርሱ ከዚህ ይቆምና የሕክምና ባለሙያዎችን የሚመርጥ ነው። በሌላ በኩል ኦሽዊትዝ የደረሰውን ግዞተኛ በግራና በቀኝ አሰልፎ ወዲያውኑ የሚገድለውን ምርምር የሚያካሂዱበትንና በካምፑ ውስጥ ለጥቂት ወራት ያህል ከባድ ሥራ እየሰራ ከቆየ በኋላ የሚገድለውን የሚመርጥ ወሳኝ ነው። ኦሽዊትዝ የተባለው የእስር ካምፕ ግዞተኛ እንደደረሰ ወዲያው ግድያ የሚፈጸምበትና በከባድ ሥራ ላይ የሚሰማራው ደግሞ የሚደርስበትን ሳያውቅ የሚቆይበት ቦታ መሆኑን ሁላችንም ተረዳን። ከቆምንበት ቦታ እንዳለን ዕድሜያቸው ከ14 ዓመት በታች የሆኑ ሕፃናት ከእናቶቻቸው ጋር እንዲሆኑ፣ ወንዶቹ ደግሞ ተለይተን እንድንቆም ታዘዝን። በዚህ ጊዜ የብሶት ስሜት ተሰምቶን ነበር። ነገር ግን ወታደሮቹ ስሜታችንን ስላወቁ ርኅሩህ መስለው በለሰለሰ አንደበት ሸነገሉን። እንድንለይ መደረጉ የሚያሳስበን እንዳይሆንና
ሕፃናቱ በበሽታ እንዳይጠቁ መጀመሪያ መታጠብ እንዳለባቸው በኋላም ሁላችንም እንድንገናኝ ማድረጉ የተለመደ መሆኑን ሲነግሩን ቀዝቀዝ አለን። በቆምኩበት ቦታ ዙሪያዬን በዓይኔ ቃኘሁ። በመጣሁበት መኪና ውስጥ በቀዳዳ ያየሁት የፀሐይ ብርሃን ለየት ብሎ አገኘሁት። ፀሐይዋ ዘቅዘቅ ብትልም ብርሃኗ የፍርሃት ስሜትን ይፈጥራል። በድንገት ዞር ብዬ እይታዬን ወርወር ሳደርግ ሾጠጥ ብሎ ወደ ላይ ይወጣ ከጡብ የተሰራ የጭስ መውጫ ያለው ሕንጻ አየሁ። ከሁለት ደርብ ፎቅ በላይ በጣም ረዝሞ የአንድ ትልቅ ፋብሪካ ጭስ መውጫን ይመስላል። ከዚህ ጭስ መውጫ አፍ የሚንቀለቀለው እሳት እጅግ ያስደንቃል። ከዚህ ሲኦል በመሰለ እቶን ውስጥ ምን ነገር ይሆን የሚመስለው በማለት ማሰብ ጀመርኩኝ። ከመቅጽበት ታወቀኝ። ደህና አድርጌ ዝናውን ከሰማሁለት ግዞተኛ ከተገደለ በኋላ ሬሳው እንደዚሁ ከነ ሕይወቱ እቶን እሳት ውስጥ ከሚጣልበት የጀርመን ግዞት ውስጥ መገኘቴን ተገነዘቡ። ለካስ እነዚህ ፋብሪካ መሳይ ሕንፃዎች የሰው በድን ማቃጠያ ኖረዋል። ከዚህኛው እልፍ ብሎ እቶን እሳት የሚንቦገቦግባቸው ሌሎች ሕንፃዎች አየሁ። የሚነፍሰው ነፋስ ጭሱን አመጣልኝ። አፍንጫዬ ቀጥሎ ጉሮሮዬ በሚያቃጥል ስጋና ጸጉር ጠረን ተሞሉ። ያቅለሸልሸኝ ጀመር። ለኛ ለእንግዶቹ ልዩ ልዩ ምግብ በመዘጋጀት ላይ ያለ መሰለኝ። በዚህ ተመስጦ ላይ ያለው ወንዶች፣ ልጃገረድ ሴቶች፣ አሮጊቶችና ሽማግሌዎች ለየብቻ ተለይተው በመራጩ ኮሚቴ ፊት እንዲያልፉ ታዘዘ። መራጩ ዶክተር ሜንጌሌ አንድ ምልክት እንዳሳየ በሁለት ረድፍ ተሰለፉ ተባለ። በግራ በኩል ሽማግሌዎች፣ አካለ ስንኩላን፣ ደካማዎች፣ እናቶች ከልጆቻቸው ጋር ሲሰለፉ፣ በቀኝ በኩል ደግሞ ለመስራት የሚችሉ ጠንካራ ወንዶችና ሴቶች ተሰለፉ። በዚህ በሁለተኛው ረድፍ ውስጥ እኔ ሚስቴና የ14 ዓመት ሴት ልጅ የነበርንበት። ለመነጋገር አይቻልም። ያለው ዕድል በምልክት መጠቃቀስ ብቻ ነው። በግራ በኩል ተሰልፈው የነበሩት የታመሙ በዕድሜ የገፉና የአካል ጉድለት ያላቸው ለማሳሳቻ በቀረቡት የቀይ መስቀል መኪናዎች ተጭነው በኤስኤስ ወታደሮች ታጅበው ተወሰዱ። ከጥቂት ደቂቃዎች በኋላ ከዓይናችን ተሰወሩ። የቀኙ ረድፍ አልተንቀሳቀሰም። ሐኪም የሆነው ሁሉ ወደፊት ወጣ ብለን እንድንሰለፍ ተጠየቅን። 50 እንሆን ነበር። ዶክተር ሜንጌሌ የሕክምናው ቡድን ቀረብ ብሎ በጀርመን ዩኒቨርሲቲ የተማሩትን ስለ ልዩ ልዩ በሽታ ጥልቅ ትምህርትና ዕውቀት ያላቸውንና ስለ ውስጥ አካል ሕክምና ሕግጋት ጠንቅቀው የሚያውቁትን ተለይተው እንዲቆሙ አዘዘ። ተጠንቀቁ፣ ከሚፈለግባችሁ ግዳጅ ጋር መስተካከል አለባችሁ፣ አለበለዚያ አለ ዶክተር ሜንጌሌ። የማስፈራራቱ ሁኔታ አሳስቦናል። ጓደኞቼን ዞር ብዬ አየሁ። የፈሩና የተደናገጡ ይመስላሉ። እኔ ግን ምን ለውጥ ሊመጣ በማለት አልሰጋሁም። የክብር ደረጃዬን በመጠበቅ ራሴን አስተዋወቅኩ። የት እንደተማርኩ፣ የጤና ትምህርት መምህራኖቼ እነማን እንደነበሩ፣ ስንት ዓመት በሕክምና እንደሰራው፣ በውስጥ አካል ሕክምና ሕግጋት ፎረንሲክ ሜዲሲን ስንት ዓመት እንደተለማመድኩ ወዘተ የመሳሰሉትንና ሌሎች ችሎታዬን ገለጽኩኝ። ደጋግሞ ጥያቄዎችን ለረጅም ጊዜ ጠየቀኝ። በመሰረቱ መልሶቼ ሁሉ ስላረኩት ወዲያውኑ ከጓደኞቼ ለየኝ። እነሱ ወደ ነበሩበት እንዲመለሱ አዘዘ። ቀደም ሲል ያልተከሰተልኝ ነገር አሁን ተረዳሁት። የእውነት ምስክርነቴን እሰጣለሁ። በግራ በኩል ተሰልፈው በቀይ መስቀል መኪና የተወሰዱት በሙሉ ከጥቂት ደቂቃዎች በኋላ ከነ ሕይወታቸው እንዲቃጠሉ ተደረገ። ከሌሎቹ ባልደረቦቼ ፈንጠር ብዬ ለብቻዬ ቆሜ ሳለሁ ጥቂት የደስታ ዓመታቴን አሳልፌበት ስለነበረውና አሁን ደግሞ ልዩ ባህሪ ስለተከሰተባት ጀርመን ማሰብ ጀመርኩ። በአሁኑ ጊዜ ከራሴ በላይ ያለው ሰማይ በከዋክብት ነጸብራቅ ተውቧል። ከሦስተኛው ሪህ የሰው አካል ማቃጠያ ውስጥ የሚተነፍገው ጠረን ባይኖር ኖሮ አየሩ አስደሳች በሆነ ነበር። ከመቆጣጠሪያ ሰገነት ላይ በብዙ መቶ ከሚቆጠሩ ባትሪዎች የሚረጨው የብርሃን ነጸብራቅ የዓይንን የማየት ኃይል ያውካል። የብርሃኑ ነጸብራቅ የአየሩ መክበድና ግቢውን ያፈነው የምሽቱ ጭጋግ ጭንቅ ያደርጋል። በአሁኑ ጊዜ መኪናዎቹ ሁሉ ሰው የለባቸውም። የእስረኛ ልብስ የለበሱ ጥቂት ሰዎች መጥተው በመኪናዎቹ ላይ የተተዉትን ትልልቅ ሻንጣዎች እያወረዱ በሌሎች መኪናዎች ላይ ይጭኑ ጀመር። ከዚህ በኋላ እነዚህ 40ዎቹ ዝግ መኪናዎች ሁሉም ቀስ በቀስ ወደ አካባቢው ገጠር ተወሰዱ። ዶክተር ሜንጌሌ የመጨረሻ ትዕዛዙን ለወታደሮቹ ከሰጠ በኋላ ወደ መኪናው ሲገባ
እኔ እንድከተለው ምልክት አሳየኝ። እኔና አንድ የኤስኤስ ወታደር መኮንን ከኋላው ተቀመጥን። በመጻው ዝናብ በተበጣጠሰው መንገድ ላይ መኪናው እያዘለለን ጥቂት ከተጓዝን በኋላ ከአንድ በጦር መሳሪያ ከታጠረ ግቢ ደረስን። በዚህ ጊዜ ዘብ የቆመው ወታደር እየሮጠ መጥቶ ወደ ግቢው እንድንገባ አመለከተን። በዋናው መንገድ ላይ ጥቂት 100 ያርዶች ያህል እንደተጓዝን እጅግ ብዙ ከሆኑ መጋዘን ከመሰሉ ቤቶች ሁሉ ለየት ብሎ ከተሰራ ከአንድ ሕንፃ አጠገብ ቆምን። ከበሩ ላይ ያለው ምልክት የሰፈሩ ቢሮ መሆኑን አመለከተኝ። ከቤቱ ስንገባ ከአዳራሹ ውስጥ ልዩ ልዩ ሙያ ያላቸው የምሁር ገጽታና አመለካከት የሚንጸባረቅባቸው ግን የእስረኛ ልብስ ለብሰው በየፊና ስራቸው ላይ ተጠምደው የሚሰሩ አየሁ። ዶክተር ሜንጌሌ ወደ አንድ ጸጉሩን ሙልጭ ተደርጎ ወደ ተላጨና እድሜው በግምት 50 ዓመት የደረሰ ወደሚመስል ሰው አይኑን አተኮረ። ከሁለቱ ጥቂት ራቅ ብዬ ቆሜ ስለነበር የተነጋገሩትን አልሰማሁም። ሰውየው እስረኛ ነው፣ ግን የካምፕ ኤፍ ሐኪም ነው። ስሙም ዶክተር ሴንት ኬለር ይባላል። ራሱን ከመጠኑ ዝቅ አድርጎ የአክብሮት ሰላምታ ከሰጠ በኋላ በእሱ አመልካችነት ወደ አንድ የእስረኞች ጸሐፊ ቀረብ አልኩኝ። ጸሐፊው ጥቂት ካርዶችን ከፋይል ውስጥ ካገለባበጠ በኋላ ልዩ ልዩ ጥያቄዎችን ይጠይቀኝ ጀመር። መልሶቹንም በትልቅ መዝገብ ላይ ካሰፈረ በኋላ ካርዱን ለአንድ የኤስኤስ ወታደር ሰጠና ከዚያ ክፍል ይዞኝ ወጣ። በዶክተር ሜንግሌ ፊት ለፊት ስወጣ በመጠኑም ራሴን ዝቅ አድርጌ እጅ ነሳው። ለካስ እንዲህ ያለ ሥርዓት አልባ ሰላምታ አሰጣጥ በዚያ የኬዜድ ዓለም ውስጥ አልተለመደም። ከገናና ሰው ፊት ልዩ መሆን አለበት። በዚህ አድራጎቴ ቅር የተሰኘው ዶክተር ሴንት ኬለር የይስሙላ ቁጣውን አንባረቀብኝ። በበሩ ላይ መታጠቢያና ጤና ጠንቅ ማስወገጃ የሚል ምልክት ካለበት ከአንድ ሌላ አዳራሽ ወታደር ወሰደኝ። ከዚህ ደግሞ ካርዴ ለሌላ ወታደር ተላለፈ። ከዚህ በኋላ አንድ እስረኛ ቀረበኝና የሕክምና መሳሪያ መያዣ ሻንጣዬን ተቀብሎ ከፈተሸ በኋላ ልብሴን እንዳውልቅ ነገረኝ። ቀጥሎ ጸጉር አስተካካዩ መጣና የራሴንና የብብቶቼን ጸጉር ሙልጭ አድርጎ ከላጨ በኋላ ወደ መታጠቢያው አመለከተኝ። ራሴን በካልሲየም ክሎራይድ አሸሁኝ። የፍሳሹ ጠንቅ አይኔን ክፉኛ አቃጠለኝ። ከሌላው ክፍል ውስጥ ለብሼው የነበረውን ልብስ ሁሉ አዲስ በመሰለ ጃኬትና በሁለት ምልክት ባለባቸው ሱሪዎች ተለውጦ ጫማዎቼም በካልሲየም ክሎራይድ ፍሳሽ ተነክረው አዲሶቹን ልብሶቼን ለብሻቸው ሳይ የተስማማኝ መሰለኝ። ወዲያውኑ ደግሞ አንዱ እስረኛ መጥቶ የሸሚዜን እጅጌ ወደ ላይ ጠቀለልና የካርዴን ቁጥር ተመልክቶ ክንዴን ይነቅሰኝ ጀመረ። በሰማያዊ ቀለም የተነቀሱ ቁጥሮች ብቅ አሉ። ክንድህ ጥቂት አበጥ ይላል፣ በሳምንት ውስጥ ቁስሉም ይድናል፣ ቁጥሮቹም በዚህ ይታያሉ ሲል አጽናናኝ። ታዲያ እኔ ዶክተር ሚክሎስ ኒጄሊ ካሁን ጀምሮ የመኖር ዕድሌ ያከተመ መሆኑን አረጋገጥኩ። ከዚህ በኋላ ቁጥር ኤ 8450 ያለው የኬዜድ እስረኛ ሆኛለሁ። በዚህ ሐሳብ ውስጥ ስዋዥቅ አንድ ነገር ከመቅጽበት በአእምሮዬ ውስጥ መጣ። ይህም ከ15 ዓመት በፊት ብሬስሎ ካለው ፍሬድሪክ ዊልሄልም የሕክምና ዩኒቨርሲቲ ስመረቅ የዩኒቨርሲቲው ዲን ዲፕሎማዬን ሲሰጠኝ ፈገግ ባለ መልክ ደስታ በተሞላው ስሜት እጄን ጨብጦኝ ሳለ በዩኒቨርሲቲው ህብረተሰብ ስም ብሩህ የወደፊት ዕድል እመኝልሃለሁ ያለው ነበር። እስካሁን ሁኔታዬ አላሳሰበኝም። ዶክተር ሜንጌሌ የሐኪም ሥራ እንድሠራ ይፈልጋል። ምናልባትም በፋሽስቶች ውትድርና ውስጥ በሕክምና በተለይ በውስጥ አካል ምርመራ የሚሠራ ሌላ ሰው መስሎ ይታሰበኛል። ደስ የተሰኘሁበት ነገር ቢኖር በዶክተር ሜንጌሌ ትዕዛዝ የለበስኩት ልብስ እስረኛ የሚለብሰው ሳይሆን ንጹሕ የሲቪል ልብስ መሆኑን ነበር። አሁን ጊዜው እኩለ ሌሊት ሆኗል። ሁኔታዎችን ለማወቅ የነበረኝ ስሜት ድካም እንዳልተሰማኝ አድርጎኛል። የዚህ ካምፕ አለቃ ዶክተር ሜንጌሌ የሚናገረውን እያንዳንዱን ቃል በትክክል እሰማለሁ። ይህ ሰው የኬዜድን ውስጠ ታሪክና የእያንዳንዱን ካምፕ የወታደሮች አዛዥ ያውቃል። ሌላው ቀርቶ ቁልፍ በሆኑ ቦታዎች የተመደቡትን እስረኞች ሳይቀር በስማቸው ያውቃቸዋል። እኔም በበኩሌ ኦሽዊትዝ ልማት የሚካሄድበት ስፍራ ሳይሆን ሰው ከነ ሕይወቱ ወደ አመድነት የሚለወጥበት የሦስተኛው ሪህ ግዞተኞች ካምፕ መሆኑን አረጋግጫለሁ። በየቀኑ በየሆስፒታሉና በየመታጎሪያው በር ላይ ስለሚደረገው የአይነት ምርጫ ሴሌክሽን ተረዳው። በየቀኑ በብዙ ሺህ የሚቆጠሩ እስረኞች በመኪና ተጭነው ከመጡ በኋላ በሕይወት ከማቃጠያ ሕንፃዎቹ በር ላይ ሲቆሙ ማየት የዕለት ተዕለት እይታዬ ሆነ።
በአጠቃላይ ከዚህ ከመታጨቂያ ካምፕ በየዕለቱ ሕይወት ምን እንደሚመስል ተረዳው። በዚያን በገባሁበት ዕለት ከ800 እስከ 1000 የሚሆኑ ሰዎች በእያንዳንዱ መጋዘን ውስጥ መታጨቃቸውን አየሁ። ታሳሪዎቹ እግራቸውን ለመዘርጋት ከቶ አይቻላቸውም። ያስተኛኘታቸው ሁኔታ አንዱ በአንዱ ላይ ተደራርቦ የአንዱ እግር በአንደኛው ሆድ ራስ ወይም ደረት ላይ ሆኖ ነው። ሁሉም ራቁቱን ነው። ለጥቂት የእፎይታ እንቅልፍ ቦታ ለማግኘት ሲሉ እርስ በርሳቸው ይማታሉ፣ ይራገጣሉ። እንዲህ በመሆኑ ለመተኛት አይቻላቸውም። ከሌሊቱ በ9 ሰዓት ይቀሰቀሳሉ። የጎማ ለንጋ የያዙ ወታደሮች በየክፍሉ እየገቡ ከተጋደሙበት አስነስተው እየነዱ ያወጧቸዋል። በዚህ ጊዜ ግማሹ አይነቃም። የታመመው በንብርክኩ ሲሄድ ከኋላው ይረገጣል። ጨርሰው ከወጡ በኋላ የኬዜድ ፕሮግራም ኢሰብአዊ ድርጊት ይጀመራል። እስረኞቹ በ5 ረድፍ ይቆማሉ። የመጋዘኖቹ ጸሐፊ ረጃጅሞቹን ከፊት አጫጭሮቹን ከኋላ አድርጎ ያሰልፋል። ወዲያውኑ ደግሞ ሌላው ሹም ይመጣና ሰልፉን ይመሰቃቀላል። በጡጫ በጥፊ እየመታ በጎማ ለንጋ እያስገረፈ እንደገና አጫጭሩን ከፊት ረጃጅሞቹን ከኋላ አድርጎ ያሰልፋል። ይሄ ለአያሌ ጊዜ ከተደጋገመ በኋላ በመጨረሻ የመታጨቂያ ካምፑ የአስተዳደር ኃላፊ ይመጣል። ጥሩ የለበሰና ጠግቦ የበላ ደንዳና ሰው ነው። የለበሰው የእስር ቤት ዩኒፎርም ቢመስልም ንጹሕና በደንብ የተተኮሰ ነው። ሁሉም ነገር በትክክል መሰራቱን ለማረጋገጥ ወደ መኮንኖቹ ዞር ብሎ ይቆማል። እንደሚፈልገው ያልተደረገ ይመስል ቡጢውን አጠንክሮ ከፊቱ የቆሙትን ድኩማን እስረኞች እያሽቀነጠረ ወደ ኋላ፣ ከኋላ የቆሙት ወደፊት እንዲሆኑ ተራውን ከወታደሮቹ ጋር ማመሰቃቀል ይጀምራል። ለምን ቢባል ምክንያቱ አይታወቅም። ለማወቅም ጥረት ማድረግ ከንቱ ነውና። ይህ አይነቱ ማሰቃየት ብዙ ጊዜ ከተደጋገመ በኋላ ቆጠራ ይጀምራል። ቆጠራው እንደዚሁ አስገራሚ ነው። የረድፎቹ ቆጠራ አንዴ ከፊት አንዴ ከኋላ ይካሄዳል። ባሻቸው አቅጣጫም ይቆጥራሉ። የረድፍ ቆጠራው ብቻ ከ15 ጊዜ በላይ ይካሄዳል። ከሰልፈኞቹ በአንዱ ረድፍ የመስመር መዛባት ሲታይ መላው የእስረኛ ሰልፈኞች እጁን ወደ ላይ ዘርግቶ መሬት ሳይነካ ለአንድ ሰዓት ያህል ቁጥጥ እንደማለት ብሎ የእግሩን ጉልበት ሰብሮ እንዲቆም ይደረጋል። ከድካምና ከቅዝቃዜው የተነሳ እግር እየተንቀጠቀጠ የሚደርሰውን ፍዳ ለመገመት ይቻላል። በኦሽዊትዝ በበጋውም ቢሆን የንጋቱ አየር በጣም ይቀዘቅዛል፣ ይበርዳል። ከእስረኞቹ መካከል ስስ ልብስ አካላቸው ላይ ጣል ያደረጉ ቢኖሩም ከብርድና ከዝናብ አይዱንም። ታዲያ ከሌሊቱ በ9 ሰዓት የተጀመረው ስቃይ የኤስኤስ ወታደሮች ልክ ከጠዋቱ በ1 ሰዓት ሲመጡ ይቆማል። የመጋዘኖቹ አስተዳደር ኃላፊዎች ክብራቸውን ያዋረዱ የኤስኤስ ወታደሮች አሽከር ሲሆኑ የለየላቸው ነፍሰ ገዳይ ወንጀለኞች ናቸው። የኤስኤስ ወታደሮች እንደመጡ እነዚህ ኃላፊዎች ጸጥታ እንዲሰፍን ምልክት ከሰጡ በኋላ የበታቾቻቸው ሪፖርት እንዲያቀርቡ ያዛሉ። ሪፖርቱ ከተሰማ በኋላ የኤስኤስ ወታደሮች ተራቸውን ሰልፉን ይጎበኛሉ። የረድፉን ብዛት ከቆጠሩ በኋላ በየማስታወሻቸው ላይ የእስረኛውን ብዛት ይመዘግባሉ። በእያንዳንዱ መጋዘን በየቀኑ 5 እና 6 አንዳንዴም 10 እስረኞች ይሞታሉ። በፕሮግራሙ መሰረት እያንዳንዱ ሬሳ ካረፈበት ቦታ ተነስቶ ሳይከፈን እርቃኑን በሁለት እስረኞች ተደግፎ እንዲቆም ተደርጎ ተቆጥሮ ይመዘገባል። በነፍስ ያሉትም ሆኑ ሙታን የሚቆጠሩት መገኘታቸውን ለመከታተል ነው። ብቻ አንዳንድ ጊዜ ኮማንዶ የተባሉት በካሬታ ሬሳዎችን ማመላለስ ሲሰለቻቸው ከሚተዉት በስተቀር ሙት ሁሉ ተጎትቶ መጥቶም ቢሆን ከተመዘገበ በኋላ ወደሚቃጠልበት ይወሰዳል። ከዚህ በኋላ ስሙ ከመዝገቡ ይፋቃል። ይህን ሁሉ ካጠናው በኋላ ራሴን አጠነከርኩ። የመጨረሻ ዕጣዬ እስከመጣ ድረስም ከማዘን ይልቅ የምታዘዘውን ሁሉ በድፍረትና በቆራጥነት ለመስራት ወሰንኩኝ። እንደ ሐኪም ሆኜ ከተመረጥኩበት ከመጀመሪያው ቀን አንስቶ ከነዚህ ከመሰቃያ ስፍራዎች እንደማልገባ አረጋግጫለሁ። ለለበስኩት ልብስ ምስጋና ይግባውና ሰው መስያለሁ። የመጀመሪያው ምሽት በ12ኛው መታጎሪያ ውስጥ አደርኩ። በማግስቱ ጠዋት ልክ በ1 ሰዓት የሰልፍ ደውልና የጥሩምባ ድምፅ ተሰማ። በኔ ክፍል ያሉት ዶክተሮችና ሌሎች ሰራተኞች ወጥተው በየመጋዘኖቹ በር ላይ ተሰለፉ። ቆጠራው ከ2 እስከ 3 ደቂቃ ባለው ጊዜ ተጠናቀቀ። ቀጥሎ የእስረኞቹና በሜዳ ላይ የተዘረጉት የምሽቱ ሙታን ተቆጠሩ። በየክፍላችን ቁርስ ከበላን በኋላ ከሥራ ባልደረቦቼ ጋር ተገናኘው። እነሱም የስትራበርግ ዩኒቨርሲቲ ተጓዳኝ ፕሮፌሰርና
በአሁኑ ጊዜ የቁጥር 12 እስር ቤት ኃላፊ የሆነው ዶክተር ሌቪና የዛግሬብ ዩኒቨርሲቲ ፕሮፌሰር ዶክተር ግራስ ናቸው። ሁለቱም ይሁዳውያን በመላው አውሮፓ የታወቁ ሐኪሞች ነበሩ። እነዚህ ዶክተሮች ምንም መድኃኒት ሳይኖር ባረጀ መሳሪያ እየሰሩ በሰብዕና ጉስቁልናቸው ሳይሸነፉ ደከመን ሰለቸን ሳይሰኙ በራሳቸው ላይ ለሚደርሰው አደጋ ደንታ ሳይሰጡ የተሰቃዩ ወገኖቻቸውን ስቃይ ለማቅለል የተቻላቸውን ሁሉ ይጥሩ ነበር። በኦሽዊትዝ ጤናማ ሰው እንዲጠወልግ ለመሞት እንዲቃረብ ከ3 እስከ 4 ሳምንት በረሃብ ይሰቃያል። በዱላ ይደበደባል። ሰው የማይችለውን የሥራ አይነት እየሰራ እንዲሰቃይ ይደረጋል። ሁኔታውን ለመግለጽ ያስቸግራል። በተለይ ሁለመናቸውን ታመው የሚመጡ ሰዎች ስቃይ ለመዘርዘር ከቶ አይቻልም። ሆኖም ሐኪሞቹ ቃል ኪዳን የገቡበትን ሙያ በማክበር ራሳቸውን ያሰቃዩ ነበር። የእነዚህን ዶክተሮች አርአያ ሌሎች ከግሪክና ከፈረንሳይ የተለቀሙ 6 የሕክምና ባለሙያዎች ተከትለው ነበር። ዶክተሮቹ ለ3 ዓመታት የማይረባ ቼስትነት የተቀላቀለበት ዳቦ ሲበሉ ነው የከረሙት። ሚስቶቻቸው፣ ልጆቻቸው፣ ወላጆቻቸውና ጓደኞቻቸው ከካምፑ እንደደረሱ ተገለዋል። ማለትም ከነ ሕይወታቸው ወደ እቶን እሳት ተጥለው አመድና ተን ሆነዋል። ምናልባትም የቀኝ ረድፍ ሰልፈኛ ከሆኑም በተወሰዱበት ቦታ ከ2 ከ3 ወር በላይ ስለሚቆዩ ምርጦች ተብለው ወደ እቶኑ እሳት ተጥለዋል። ዶክተሮቹ ስቃይና መከራ ቢደርስባቸውም የሕያዋን ሙታን ዘሊቪንግ ዴድ ህልውና በእነሱ እጅ ስለሆነ የተቻላቸውን ህሊናዊ እርዳታ ያደርጉ ነበር። ምክንያቱም በእነዚያ መታጎሪያዎች የሚገኙት እስረኞች ሁሉ የሕያው ሙታን ናቸውና። በመሰረቱ በሆስፒታሎቹ ለመተኛት በጽኑ ህመም መታመም ያስፈልጋል። ከሆስፒታሉ እንዲተኙ ከሚፈቀድላቸው መካከል አብዛኛዎቹ እስትንፋስ ያልተለያቸው በአጥንት የቀሩ አስክሬኖች፣ እርጥብ አዘል አካል የሌላቸው፣ ስጋቸው ከአጥንት የተለየ የሚመስሉ፣ ከንፈሮቻቸው ተሰነጣጥቀው ፊታቸው አብጦ ሰው የመምሰል ቅርጽ የተለያያቸው፣ በማይድን የተቅማጥ በሽታ የተለከፉ፣ ከግርፋትና ከድብደባ እንዲሁም ከምግብ እጦት የተነሳ ሰውነታቸው በቁስል ተበጣጥሶ ሽታቸው በማያስቀርብ ሁኔታ የሚገኙ ናቸው። እነዚህን አይነት ህመምተኞች ነበር የሕክምና ባለሙያዎቹ ለመርዳት ጥረት ያደርጉ የነበሩት። እስካሁን ይህ ነው ተብሎ የተሰጠኝ የሥራ አይነት የለም። ከአንድ ፈረንሳዊ ሐኪም ጋር ሆኜ ካምፑን እየጎበኘን ሳለን ከአንድ መታጎሪያ ጋር ተያይዞ ከተሰራ ቅርጸ ቢስ ሕንፃ ደረስን። ወደ ውስጥ ስንገባ አንድ በሰው ቁመት ልክ የተሰራ ትልቅ ጠረጴዛ፣ አንድ ወንበር፣ የቀዶ ጥገና መሳሪያዎች ማስቀመጫ ሳጥን፣ ከወዲያ ደግሞ አንድ ባሊ አየሁ። ይህ ምን እንደሆነ እንዲገለጽልኝ ባልደረባይን ጠየቁት። ይሄ የኬዜድ ብቸኛ የሙታን መበለቻ ክፍል ነው አለኝ። ቀጠል አደረገና ለጥቂት ጊዜያት ያህል አልተሰራበትም። እንደ እውነቱ ከሆነ በዚህ ካምፕ ውስጥ የሚበልጥ ባለሙያ ያለ አይመስለኝም። ያንተ እዚህ መገኘት ከዶክተር ሜንጌሌ ዓላማ ጋር የተያያዘ ስለመሆኑ ስለማልጠራጠር ከእንግዲህ ወዲያ ይህ ክፍል የሚሰራበት ይመስለኛል አለኝ። የባልደረባዬን አባባል ስሰማ መንፈሴ ወደ ምድር ውስጥ ተምዘግዝጎ የተቀበረ ያህል ተሰማኝ። ምክንያቱም ቀዶ ጥገና ሕክምና አካሂድ የነበረው በዚህ አይነቱ የፋኖስ መብራት በሚበራበት ክፍል ሳይሆን በዘመናዊ የቀዶ ጥገና ክፍል ነበርና ነው። ሙያዬን ከጀመርኩበት ጊዜ አንስቶ እዚህ እስከመጣሁበት ጊዜ ድረስ ባልተሟሉ የሕክምና መሳሪያዎችና በእንደዚህ ያለ ክፍል ውስጥ ሰርቼ አላውቅም። ሌላው ቀርቶ በግድያ ወይም ራስን በመግደል በተፈጸመ ክስተት ለመበለት ሥራ እንኳን ወደ ገጠር ሲሄድ በመሳሪያ ተደራጅቼ ነው። ሥራውንም የማካሄድበት ክፍል በሁሉ ነገር ተሟልቶ ነበር። ሆኖም ራሴን ማመጻደቅ ተውኩና ይህንን ለመቀበል ራሴን አዘጋጀሁ። ምክንያቱም ለኬዜድ ይህም ሲበዛ ነው። በሌላ በኩል ደግሞ በዚህ በስባሳ አሮጌና ብርሃነ ቢስ ክፍል ለመስራት ለምን አዲስ የሲቪል ልብስ ተሰጠኝ? ትርጉም የለሽ ነው አልኩኝ። ነገር ግን ቢዘሉ ፍርጥ ነውና አሁንም ይህንን ሳብሰለስል ጊዜም ማባከን እንደሌለብኝ ወሰንኩኝ። አሁንም ከዚሁ ፈረንሳዊ ባልደረባዬ ጋር እያለሁ ወደ ውስብስብና ጥልፍልፍ የኤሌክትሪክ ሽቦ አጥር ስመለከት ራቁታቸውን ያሉ ቆዳቸው ጥቁር የሆነ ሕፃናት ሲጫወቱ አየሁ። ከዚህ ውስጥ ደህና ልብስ የለበሱ ጠያይም ሴቶችና ግማሽ አካላቸውን በጨርቅ የሸፈኑ ወንዶች የሚሯሯጡትን ሕፃናት እየተመለከቱ ይጨዋወታሉ። ለካስ ይህ የዝነኞቹ የጂፕሲዎች ካምፕ ነው። ጂፕሲ ማለት አንድ የህብረተሰብ አይነት ነው። ታሪክ እንደሚያስረዳው የጂፕሲዎች ምንጭ አንድ ሲሆን
በ14ኛ ምዕተ ዓመት አውሮፓ እንደገቡ ይነገራል። በቱርክ፣ በራሽያ፣ በፖላንድ፣ በሃንጋሪ፣ በስፓኝ፣ በእንግሊዝና በአሜሪካ ይገኛሉ። ብዛታቸው የቀነሰ እንጂ አይጨምርም። ተዘዋዋሪ ናቸው። ከሌላ ዘር ጋር አይጋቡም። ማንኛውንም ሥራ እየሰሩ የሚኖሩ ቢሆንም እንደ ድል ነጋሪ ወይም ጥንቆላንና ምትሃትን ያዘወትራሉ። የሶስተኛው ሪህ የዘር ጥናት ባለሙያዎች ጂፕሲዎችን ሁሉ ዝቅተኛ የሰው ዘር ብለው ያምናሉ። እነዚህ ጂፕሲዎች የተሰበሰቡት ከጀርመን ብቻ ሳይሆን የናዚ ሂትለር ወረራ ከያዘው ምድር ሁሉ ነው። በቤተሰብ መልክ በአንድነት እንዲገኙ የተደረገውም ካቶሊኮች በመሆናቸው ነው። ከጂፕሲ ካምፕ ውስጥ አንድ አስደናቂ ነገር ይከናወናል። የምርምሩ ማዕከል ዳይሬክተር በዓለም የታወቀ በፕራግ ዩኒቨርሲቲ ፕሮፌሰር የነበረው ዶክተር ኤፒስተን ይባላል። እሱም ከ1940 ጀምሮ የኬዜድ እስረኛ ነው። የሱ ረዳት ደግሞ የፓሪስ ሕክምና ዩኒቨርሲቲ ምሁር የነበረው ዶክተር ቤንዴል ነው። በጂፕሲዎች ላይ 3 ልዩ ልዩ አይነት ምርምሮች ይካሄዳሉ። አንደኛው ከጦርነቱ ከ10 ዓመት በፊት የተጀመረው የመንታ ወሊድ መሰረተ ጽንስ ምርምር ሁኔታ ነው። ሁለተኛው ምርምር የድንክዬነትና የቁመተ ረጃጅም ምንጭ ጥናት ሲሆን፣ ሶስተኛው ደግሞ ድራይጋን ጋሪን ኦፍ ዘ ሬስ ከዘር የሚወረስ የፊት ቆዳ መቆርፈድ የተሰኘው ጠንቅ መነሻ ምክንያትና የጠንቁን መከላከያ ለማግኘት ምርምር ማካሄድ ነው። ይህ ሶስተኛው የጤና ጠንቅ በሌላው የሰው ዘር ላይ ብዙ ጊዜ አይከሰትም። ነገር ግን በጂፕሲዎች ካምፕ ውስጥ በተለይ በህፃናትና በጎልማሳ ልጆች ላይ ጠንቁ በብዛት ይታያል። ከዚህም የተነሳ ነበር ሰፋ ላለ ምርምር ጂፕሲዎች ያስፈለጉት። በምርምሩም የጠንቁን መሰረትም ሆነ መከላከያውን ለማግኘት ከጥሩ ውጤት ላይ ተደርሷል። ከሚታመንበት ሕክምና አመለካከት በመነሳት ድራይ ጋንጋሪን ኦፍ ዘ ሬስ የተባለው ጠንቅ የሚነሳሳው ሚዝልስ፣ ስካርሌት ፊቨር እና ታይፎይድ ፊቨር ከተባሉ የጤና ጠንቆች ነው። ነገር ግን ከነዚህ የጤና ጠንቆች ላይ የእስር ሰፈሩ ንጽህና ጉድለት ተጨምሮበት ለጠንቁ መስፋፋት ምክንያት ለመሆኑ ይታመናል። በሽታው የሚገኘው በጂፕሲዎች የእስር ሰፈር ብቻ ሳይሆን ቼኮስሎቫኪያውያን፣ ፖላንዶችና ይሁዳውያን በታሰሩበት ሁሉ ነው። እንዲሁም ቢሆን ቅሉ በጂፕሲዎች መንደር ይበረክታል። በዚህ ካምፕ የጠንቁ መበርከት ሲመረመር የተደረሰበት ነጥብ ከውርስ ከሚተላለፍ ቂጥኝ ውርዴነት የተነሳ ለመሆኑ ተገምቷል። ምክንያቱም በጂፕሲዎች ካምፕ የወርዴዎችና የቂጥኛሞች ቁጥር እጅግ ብዙ ነበርና ነው። ከዚህ የምርምር ውጤት በመነሳት ከወባ መከላከያ መድኃኒት ጋር ተቀላቅሎ ለህመምተኛ የሚሰጥ ኖቫርሴኖቤንዞል የተሰኘ አዲስ መድኃኒት ተገኝቶ ውጤቱም አርኪ ሆኖ ነበር። ዶክተር ሜንጌሌ በየቀኑ ይጎበኘናል። አብሮንም በማንኛውም ምርምር ይካፈላል። በተለይም ከሁለት እስረኞች ዶክተሮችና ዲያና ከተባለች ሰዓሊ ጋር ግንኙነቱ ጠንካራ ነው። ዲያና የተባለችው ሰዓሊ የፕራግ ነዋሪ ነበረች። አሁን ግን የኬዜድ እስረኛ ከሆነች 3 ዓመት ሆኗታል። የዶክተር ሜንጌሌ ረዳት በመሆኗ በካምፕ ውስጥ ለሌላኛው እስረኛ ያልተሰጠ የተሻለ መብት ነበራት። ዶክተር ሜንጌሌ ደከመኝ ሰለቸኝ የማይል ጠንካራ ሰው ነው። የቀኑን ግማሽ ጊዜውን በላቦራቶሪ ያሳልፋል። ከዚያም በመኪናዎችና በባቡሮች ተጭነው የሚመጡትን እስረኞች ሲቀበል ያመሻል። ዛሬ የደረሱትን እስረኞች በ5 ረድፍ ተሰልፈው በኤስኤስ ወታደሮች ታጅበው ያለማቋረጥ ይጋዛሉ። እንዳጋጣሚ ሆኖ በአንድ ሰልፍ ላይ አይኔ ያተኮረ። ሰልፉ ምንም እንኳን ከኔ ቢርቅና ውስብስቡ የሽቦ አጥር ቢከልለኝም የሰልፈኞቹን ሁኔታ ለማወቅ አላዳገተኝም። እነዚህ እስረኞች ያለ ጥርጥር ከአንድ ትልቅ ዘመናዊ ከተማ ድንገት ታፍሰው የመጡ ናቸው። ልብሶቻቸው ጥሩ ሆነው የተሰፉና ጽዱ ናቸው። ቦብሊን የዝናብ ልብስ ለብሰዋል። ውድ ከቆዳ የተሰሩ የእጅ ሻንጣዎች ይዘዋል። እንደምንገነዘበው እነዚህ እስረኞች በዚያች ከተማ ስልጣኔ በሰፈነበት ባህል ይኖሩ እንደነበር ሁኔታቸው ያስረዳል። በሰላም ከሚኖሩበት ተለቅመው እዚህ የመጡበትም ዋናው ምክንያት የሚኖሩት ሰላም ኃጢአት ሆኖባቸው ነፍሳቸውን ለዕዳ ሊከፍሉ ነው። ዶክተር ሜንግሌ ሥራ ቢበዛበትም ሥራ ሊያገኝልኝ ጊዜ አገኘ። 2 እስረኞች በካሬታ እየገፋ 2 ሬሳ ወዳለሁበት መበለቻ ክፍል አመጡልኝ። በሁለቱም ሬሶች ደረት ላይ የውስጥ ምርምር እንዲካሄድ የሚያመለክት ዜድና ኤስ ፊደሎች በልዩ ቾክ ተጽፏል። የ12 ቁጥር ሕንፃ ኃላፊ የሆነ አንድ አስተዋይ እስረኛ እንዲረዳኝ ተመድቦልኛል። ከሱ ጋር ተጋግዘን አንዱን ሬሳ በመበለቻ ጠረጴዛ ላይ አጋድመን መላ አካሉን ስቃኝ ከአንገቱ ላይ ማህተም የመሰለ ጥቁር መስመር አየሁ። ይህ ራሱን ሰቅሎ ወይም አንዱ ሰቅሎት የሞተ ነው አልኩኝ። የሁለተኛውንም ሰውነት ወዲያውኑ ስመለከት ይህ ደግሞ በኤሌክትሪክ ወንበር እንዲቀመጥ ተደርጎ የሞተ መሆኑን ተረዳው።
ይህንን ለማወቅ አዳጋች አይደለም። ቆዳ ላይ ከሚታየው ጠባሳና ቀይ ቀለም ለመረዳት ይቻላል። የዚህኛውን የአሟሟት ሁኔታ ስገመግም በኬዜድ ካምፕ ውስጥ አይደረግም። ምናልባት የካምፑ የዘውትር እይታ እንደሚሆነው ሰውየው ከፍተኛ ኃይል ካዘለ የኤሌክትሪክ ሽቦ ላይ ተወርውሮ በመውደቅ የሞተ ነው በማለት አድንቄዋለሁ። ያም ሆነ ይህ ራሱን የገደለም ሆነ የተገደለ የሚካሄድበት የመበለቱ ስነ ስርዓት ያው አንድ አይነት ነው። ሌሊት የመቀስቀሻ ደውል ሲደወልና ጥሩምባ ሲነፋ ስማቸው ተጠርቶ ከመዝገብ ይሰረዛል። ከሰልፉ ቦታም አስክሬኖቹ ተወስደው ከሬሳዎቹ ማጠራቀሚያ ይታጎራሉ። ከዚያም የሬሳዎቹ ብዛት 40 እና 50 ሲሆን በመኪና ወደሚቃጠሉበት ይወሰዳል። ዶክተር ሜንጌሌ ላከልኝ 2 ሬሳዎች ለመጀመሪያ ጊዜ መጡልኝ ናቸው። ከአንድ ቀን በፊት ደህና አድርጌ እንድመረምርና ጥሩ ውጤትም እንዳሳይ አስጠንቅቆኛል። ታዲያ ትዕዛዙን በመቀበል መላውን ችሎታዬን ተግባራዊ ለማድረግ ራሴን አዘጋጅቻለሁ። ከካምፑ መግቢያ ዋና በር ላይ የማስጠንቀቂያ ደውል ተደወለ። አንድ መኪና መታ ቆመች። ለካስ ዶክተር ሜንግሌና የሱ የክብር ዘብ የሆኑት 2 ኤስኤስ ወታደሮች መምጣታቸው ነው። የእስር ቤቱ ኃላፊ ያቀረበውን የዕለቱን ሪፖርት ካዳመጡ በኋላ የኤፍ ካምፕ ዶክተሮችን አስከትለው በቀጥታ እኔ ወዳለሁበት የመበለቻ ክፍል መጡ። አንድ ትልቅ ቁም ነገር እንደሚካሄድበት ከፍተኛ የትምህርት ተቋም ይመስል የመጀመሪያ ሬሳ ከተጋደመበት ጠረጴዛ ዙሪያ ክብ ሰርቶ ቆሙ። ፈተናም የምወስድበት ጊዜ መሆኑን ወዲያው ተረዳው። ፈታኞቹም የነዚህ ከፊት ለፊቴ የቆሙ ያውም አደገኞቹ ፈታኞች ናቸው። እየበለጥኩ ቀና ስል የሙያ ባልደረቦቼ ጣታቸውን አጣምረው ለኔ ህሊናዊ ጸሎት ሲያደርሱ አየሁ። እዚህ አጠገቤ ካሉት መካከል በፕሮፌሰር ስትራስማን ተከታታይነት በቦርስሎ የሕክምና ኢንስቲትዩት ውስጥ ለ3 ዓመታት በውስጥ አካል ቀዶ ጥገና መስራቴን የሚያውቅ አንድም የለም። ሆኖም ቁጥር A8450 የተሰጠው ሐኪም መሆኔ ብቻ ሳይሆን ከዚህ በፊትም እኔ ዶክተር ሚክሎስ ነጅሌ የምታወቅ መሆኔ ነው። መበለቱን ጀመርኩ። መጀመሪያ የራስ ቅሉን ቆዳ ገፈፍኩ፣ ቀጥሎ ደረቱን፣ ከዚያም የሆድ ዕቃን ክፍል ከፈትኩ። መለውን ብልት እየመረመርኩ የታወከውንና ልዩ የሆነውን ብልት እመዘግባለሁ። ይህንን ስራዬን በማከናውንበት ጊዜ ተመልካቾቼ ጥያቄ ያጎርፉልኛል። ያለመጠራጠርና መታወክ ለጥያቄዎቹ ሁሉ መልስ ሰጥ ነበር። ስራዬና የጥያቄዎቹ መልሶች ማርካታቸውን ከገጽታቸው ፈገግታ አነበው ነበር። ከተለገሰልኝ ፈገግታ የተነሳም ፈተናዬን እንዳለፍኩ አረጋገጥኩ። ስለ ሁለተኛው ሬሳ ሁኔታ ግን ሪፖርቱን በማግስቱ እንዳቀርብለት ካዘዘኝ በኋላ ሪፖርቱንም ከኔ የሚወስድለት አንድ ሰው እንደሚልክ አስታውቆኝ ዶክተር መንግሌና ሰዎቹ ወጡልኝ። ከዚህ በኋላ ከእስረኞቹ ባልደረቦቼ ጋር ጥቂት ለመነጋገር እፎይታ አገኘሁ። በማግስቱ 3 አስክሬኖች ለውስጥ ምርመራ ቀረቡልኝ። አሁንም በዙሪያዬ የተሰበሰቡት የትላንትናዎቹ ሰዎች ናቸው። ግን የዛሬው ከትላንቱ ለየት የሚለው በሙያው ማንም ሆነኝ በመታወቅ ይመስለኛል። እንደ ትናንቱ ድብርታም አልነበረም። በስራዬ ጥራት የተመሰጡት ሞቅ ያለ ጥያቄና ጤናማ ክርክር የሚያነሱ ነበር። ኤስኤስ ዶክተሮች ከክፍል ከወጡ በኋላ የቀሩት በርካታ ፈረንሳዊና ግሪካውያን ሐኪሞች ተመልሰው ሽንጥን እንዴት በስቶ ወይም ሰንጥቆ ለማከም እንደሚቻል ለምበር ፐንችር ቴክኒኩን እንዳመላከታቸው እንደዚሁም ለቀዶ ጥገና ከሚቀርቡልኝ አስክሬኖች ላይ እነሱም እንዲለማመዱ እንድፈቅድላቸው ጠየቁኝ። ለሁሉም ጥያቄያቸው ተባባሪነቴን ገለጥኩላቸው። ሆኖም በኤሌክትሪክ ሽቦ ዙሪያቸውን ታጥረው የሞት ጊዜያቸውን እየተጠባበቁ ነገር ግን ሙያቸውን ለማዳበር ያላቸው ፍላጎት እጅግ አስደነቀኝ። ሽንጥ በመበለት ረገድ ለ6 እና ለ7 ጊዜ ሙከራ ካደረጉና በቂ ግንዛቤ ካገኙ በኋላ በደስታ ተለዩኝ። ለሚቀጥሉት 3 ቀናት የምሰራው ነገር የለኝም። እስካሁን ለዶክተሮች የተፈቀደውን ተጨማሪ ምግብ እየተቀበልኩኝ ነው። አብዛኛውን ጊዜ አልጋ ላይ በመጋደም ወይም በካምፕ ኤፍቲዩ ካለው የስፖርት ሜዳ ተቀምጬ አሳልፋለሁ። የሚገርመው ኦሽዊትዝም ስፖርት ሜዳ አለው። ሜዳው የሚያገለግለው በ3ኛው ሪህ ልዩ ልዩ እስር ቤቶች ውስጥ ለሚገኙ እስረኞች፣ ጸሐፊዎችና ተላላኪዎች ብቻ ነው። እሁድ ዕለት ደምቆ ይውላል። ባዘቦት ቀን ግን ዘወር የሚልበት የለም። ስታዲየሙንና ቁጥር 1 ማቃጠያን የሚለየው የኤሌክትሪኩ አጥር ብቻ ነው። ከተቀመጥኩበት በጥሞና የማስበው ሌላ ነገር ሳይሆን ከማቃጠያው ያለማቋረጥ የሚንቦገቦገውን የእሳት ልሳን ነው። እንደ አጋጣሚ የተቀመጥኩበት ቦታ ለማንም ግልጽ አልነበረም። ወደ ኤሌክትሪኩ ሽቦ ለመቅረብ አይቻልም። ቢሞከር ደግሞ በሰገነቶቹ ላይ ያሉት ወታደሮች
ያለ ማስጠንቀቂያ የመትረየስ ጥይታቸውን ያርከፈክፋሉ። በርከት ያሉ 200 የሚሆኑ ሲቪሎች በቀይ ጡብ ከተሰራው ማቃጠያ ህንጻ ፊት ለፊት በኤስኤስ ወታደሮች ተከበው ቆመው አየሁ። እንደተለመደው ለመሰለፍ የወጡ መስሎ ተገመተኝ። ማቃጠያው ለ24 ሰዓት ያለ ማቋረጥ ይነዳል። በማቃጠያው ውስጥ የሚሰሩ ሰዎች ሶንደር ኮማንዶ ተብለው ይታወቃሉ። ደህና ይመገባሉ፣ ጥሩ ለብሰው ይታያሉ። ሆኖም ከቶውንም ከማቃጠያ ስፍራ ወደ ሌላ አይነቃነቁም። በመጨረሻም ስለ ማቃጠያው ብዙ ካወቁና ልክ 4 ወር ከሆናቸው በኋላ በሙሉ ከነ ህይወታቸው ተራቸውን በመርዝ ጋዝ ተገድለው ወደ ቶን እሳት ይጣላሉ። ከዚያም ያልቅላቸዋል። ይህ ድርጊት KZ ከተቋቋመ ጀምሮ ሲካሄድ ቆይቷል። የኦሽዊትዝ ምስጢር ለብዙ ዓመት በውጭው ዓለም እንዳይታወቅ የሰወረው ይህ አይነቱ ድርጊት ነበር። ዶክተር ሜንግሌ የሚመጣበት ጊዜ በመቃረቡ ወደ ቁጥር 12 እስር ቤት ባርክ ተመለስኩኝ። እሱን የያዘች መኪና እንደመጣች የመጋዘኑ ጠባቂ ተቀበለው። ወዲያው አስጠርቶኝ በመኪናው ይዞኝ ጉዞ ቀጠልን። በዚህ ጊዜ የተከተለን ወታደር አልነበረም። የሥራ ባልደረቦቼን ለመሰናበት እንኳን ጊዜ አላገኘሁም። ከካምፑ ጽሕፈት ቤት እንደደረስን ከዶክተር ሴንት ኪለር እጅ የኔን ካርድ ተቀበለና በዚያ ጉርብጥብጥ መንገድ ላይ በፍጥነት ወደ ሌላ ቦታ ተጓዝን። ለ12 ደቂቆች በሽቦ አጥሮች መካከል ከተጓዝን በኋላ በርካታ ክፍሎችን አቋርጠን ከአንድ በጥብቅ ከሚጠበቅ በር ደረስን። በዚህ ጊዜ ነበር የኬዜድ ካምፕ እጅግ ሰፊ መሆኑን የተረዳሁት። አካባቢውን ለማወቅ የሚታደሉት በጣት የተቆጠሩ ናቸው። ምክንያቱም እስረኞቹ እንደደረሱ ወዲያው ይገደላሉና ነው። በዚህን ጊዜ KZ ካምፕ በአንድ ጊዜ 100,000 ሰዎች እንደሚይዝ ተረዳው። ይህንን ስፍራ ትተን 300 ያርድ ርቀት ላይ ወደሚገኝ የይሁዳውያን እስር ሰፈር አመራን። የጦር መሳሪያ ባነገቡ ዘቦች በሚጠበቅ በር በኩል አድርገን ወደ ግቢው ገባን። አንድ ግዙፍ የማቃጠያ ቦታ ባይኖር ኖሮ የግቢው ውበት ደስ የሚያሰኝ ነበር። ከማቃጠያ ቤት አካባቢ በመኪናው ላይ ተቀምጠን እንዳለን አንድ SS ወታደር ሲሮጥ መጥቶ ለዶክተር ሜንግሌ ሰላምታ ሰጠ። ከዚህ በኋላ ተያይዘን ሜዳውን ካቋረጥን በኋላ ከአንድ ሰፊ የማቃጠያ ህንጻ ውስጥ ገባን። ክፍሉ ዝግጁ ነው አለ ዶክተር ሜንግሌ። አዎን ጌታዬ ሲል መለሰ ወታደሩ። ዶክተር ሜንግሌ እየመራን ወደ ክፍሉ ገባን። ክፍሉ አዲስ ነጭ ቅብ የተቀባና በቂ ብርሃን የሚገባበት መስኮት አለው። ነጭ አልጋ፣ ነጭ ኮመዲኖ፣ ትልቅ ጠረጴዛ ከጥቂት ወንበሮች ጋር ይታያሉ። ጠረጴዛው ላይ ቀይ ከፋይ ጨርቅ ተዘርግቷል። የቤቱ ወለል በቆንጆ ቆዳ ተሸፍኗል። እኔ ስመጣ እንድመለከተው ታውቆ የተደረገ መሰለኝ። ለካስ ነባሮቹ ከተገደሉ በኋላ የተተኩት አዲሶች ሶንደር ኮማንዶዎች ናቸው ያበጃጁት። ከዚህ ለጥቆ ወደ አንድ ሌላ ክፍል አመራን። ይህ ክፍል ደግሞ በጣም ብሩህ የሆነ 2 መስኮቶች ያሉት ዘመናዊ ቀዶ ጥገና ሕክምና የሚካሄድበት ክፍል አይነት ነው። ወለሉ በቀይ ጡብ ተሸፍኗል። በክፍሉ መካከል በእብነበረድ የተሰራ የመበለቻ ጠረጴዛ ተተክሏል። የፍሳሽ ማስተላለፊያዎች ተሰርተዋል። ከጠረጴዛው ጠርዞች ላይ የውሃ አሸንዳ ተተክሏል። ከግድግዳው ጋር 3 የእጅ ማስታጠቢያዎች ተሰርተዋል። የክፍሉ ግድግዳ ውሃ ሰማያዊ ቀለም ተቀብቷል። መስኮቶቹም ዝናብና የውሃ ትንኝ እንዳያስተላለፉ በአረንጓዴ መጋረጃ ተከልለዋል። ከዚህ ደግሞ ወደ ሌላ ክፍል ሄድን። ይህ ክፍል የሥራዎች ማከናወኛ ነው። ዓይን የሚስቡ ወንበሮችና ስዕሎች ይታያሉ። በክፍሉ መካከል አንድ ሰማያዊ ጨርቅ የተዘረጋበት ጠረጴዛ፣ ምቾት የሚሰጡ ሶፋዎችና 3 ማይክሮስኮፖች አሉ። ከአንድ ጥግ በኩል በቅርብ የታተሙ ጠቃሚ መጽሐፍ ተደርድረዋል። በሌላው በኩል የልብስ የፎጣና የጓንት መስቂያ ተሰርቷል። ባጭሩ ጥሩ የሕክምና ተቋም መስሏል። ሁሉን የተመለከትኩት በፍራቻና በድንጋጤ ነው። መጀመሪያውኑ በትልቁ በር በኩል ስገባ በሞት ጎዳና ላይ የምራመድ መስሎኛል። ዝግተኛ ሞት፣ አፉን ከፍቶ ወደሚጠብቀኝ ጉድጓድ። በአጠቃላይ የማከትም መስሎኝ ነበር። የሲቪል ሰራተኛ ልብስ የተሰጠኝም ለምን እንደሆነ ተረዳው። የለበስኩት ልብስ ሕያዋን ሙታን የሚለብሱት የሶንደር ኮማንዶዎች አይነት ነው። አለቃዬ ለመሄድ እየተዘጋጀ ነው። ከዚህ በፊት ግን ጠባቂው SS ወታደር ለሚያስፈልገኝ ነገር ሁሉ ኃላፊ መሆኑን ነገረኝ። በመሰረቱ የማቃጠያው ኃላፊ በእኔ ላይ ምንም አይነት ባዕድ አመለካከት የለውም። ምግቤን አገኛለሁ። ልብሶቼ በወታደሮቹ ማጠቢያ ቤት ይታጠባሉ። ጢሜን የምላጨውና ጸጉሬን የማስተካክለው ከወታደሮቹ ጸጉር ማስተካከያ ነው። ከዚህም በላይ በጧቱና በማታው ሰልፍ ላይ አልገኝም።
ከላብራቶሪውና ከአናቶሚው ሥራ ሌላ 120 ለሚሆኑ የማቃጠያ ሠራተኞችና ለ360 ሶንደር ኮማንዶዎች ጤና ኃላፊ ነኝ። መድኃኒትና የሕክምና መሳሪያዎች ተሟልተው በእኔ አገልግሎት ስር ውለዋል። በቀን አንዴ ወይም 2 ጊዜ ታማሚዎችን እጎበኛለሁ። ከጠዋቱ ከ1 ሰዓት እስከ ምሽቱ 1 ሰዓት ድረስ በአራቱም የማቃጠያ ሕንፃዎች ውስጥና አካባቢ ያለማለፊያ ፈቃድ እዘዋወራለሁ። በየቀኑም የታመመውን የተኛውንና በአምቡላንስ የሚመጣልኝን ህመምተኛ ብዛት እየመዘገብኩ ከህመማቸውና ካገኙት የአገልግሎት አይነት ጋር ለኤስኤስ ወታደር አዛዥና ለሶንደር ኮማንዶዎች አስተዳደር ሪፖርት አቀርባለሁ። ከሥራዬ ብዛት የተነሳ ሌላውን ነገር የምሰማው ደንዝዤ ነው። በአጠቃላይ በዚህ በህያዋን ማቃጠያ ካምፕ ውስጥ ባልገኝ ኖሮና የሞት ጊዜን የምጠባበቅ ሶንደር ኮማንዶ ባልሆን ኖሮ የተሰጠኝ መብትና ኃላፊነት ከኬዜድ ከፍተኛ ባለስልጣኖች እንዳንዱ ባደረገኝ ነበር። ዶክተር ሜንግሌ ምንም ሳይናገር ከክፍሉ ወጣ። ምንም ይሁን ምን ኤስኤስ ወታደር ለኬዜድ እስረኛ ሰላምታ ሰጥቶ ይሰናበታል እንጂ ዝም ብሎ አይሄድም። ከዚህ በኋላ በቁጥጥር ስር ያለውን የመበለቻ ክፍል ዘጋሁና ወደ መኝታ ክፍሌ ገብቼ ቁጭ በማለት ሐሳቤን ለመሰብሰብ ፈለኩኝ። በእውነቱ ይህ ቀላል አልነበረም። ከመሰረቱ ጀመርኩት። የተለየሁት ቤቴ ታወሰኝ። ንጹህና ትንሹ ቤቴ፣ ደስ የሚያሰኙ ክፍሎቼ፣ ብዙ ህመምተኞች ያከምኩበትና አድካሚ ሥራ የሰራሁባቸው፣ በአንጻሩ ደግሞ ህመምተኞቼ ድነው ደስታቸውን የተመለከትኩበት ድርጅቶች ታዩኝ። የደስታ ጊዜን ከቤተሰቤ ጋር ያሳለፍኩበት ቤቴ በህሊናዬ ውስጥ ተመላለሰ። ከቤተሰቤ ጋር ከተለያየን 1 ሳምንት ሆነኝ። የት ይሆኑ? በቁጥር አልባው እልቂት ውስጥ ተደብለው አልቀው ይሆን? ልጄ ከእናቷ ጋር ትሆን ወይስ ተለያይተዋል? አዛውንት አባቴና እናቴ ምን ሆነው ይሆን? በተለይ እንደ ልጄ የምንከባከባት ውድ ታናሽ እህቴ ምን ሆና ይሆን? በተያየን ምንኛ ደስ ባለኝ። ለሚደርስባቸው ነገር የምጠራጠረው ነገር የለም። በእርግጥ ከአርባዎቹ መኪኖች በአንዱ ተጭነው እዚህ ኦሹቲዝ ውስጥ ከሚገኘው የይሁዳውያን መታጎሪያ መንደር መጥተዋል። ዶክተር ሜንግሌ እንደ ቀላል ነገር በእጁ ወዳመለከተው በግራ በኩል ወደሚገኘው የእልቂት ሰፈር ተወስዶ ይሆናል። እህቴም በቀኝ በኩል ከሚገኘው ሰፈር እንድትሄድ ብትደረግም ተንበርክካ እያለቀሰች ከወላጆቿ ጋር ለመሆን ትለምን ነበር። ምናልባት ከወላጆቿ ጋር እንድትሆን ቢፈቀድላት ከዓይኖቿ ከሚንጀረጀሩ እንባዎቿ የምስጋና መልስ ትሰጥ ነበር። የኔ ከዚያ መመደብ በካምፑ ውስጥ እንደ ሰደድ እሳት ተስተጋባ። ለኔ የተመደቡልኝ የኤስኤስ አስተዳዳሪና አንድ ሶንደር ኮማንዶ እንግዶች እኔን ለመጎብኘት እንደመጡ ነገሩኝ። በሩ በአንድ የኤስኤስ መኮንን ተከፈተ። ቁመታቸው ጣራ የሚነካ የመሳሰሉ 2 ወታደር መሰል ሰዎች ናቸው። ከሁኔታቸው እንደተረዳሁት እነሱ ወደፊት ከኔ ጋር ስለሚኖራቸው ግንኙነት ሊያጤኑ የመጡ መሰለኝ። ዶክተር ሜንጌሌ ተጠሪነቴ ለሱ ብቻ መሆኑን እንዳዘዘኝ ታወሰኝ። እኔን ለመተዋወቅ የመጡ መሰለኝና ቆሜ ከመቀበል ፈንታ ቁጭ ብዬ ሰላምታ ሰጥቻቸው ቁጭ እንዲሉ ጋበዝኳቸው። ከክፍሉ መሃል ቆመው አተኩረው ተመለከቱኝ። የመጀመሪያ እይታዬ በመሆኑ ያለሁበት ሁኔታ በዚያ ጊዜ ወሳኝ እንደሆነ ተረዳው። ለሰዎቹ የሰጠሁት አናሳ ክብር ትክክል ነበር። ምክንያቱም የሰዎቹ ያቋቋምና ያመለካከት ሁኔታ ጡንቻውን የተመካ ሰው ስለሚመስል ነው። እየተኩራሩ ቁጭ አሉ። የሐሳብ ልውውጣችን በጣም የተወሰነ ነበር። እንዴት እንደመጣው በኬዜድ ውስጥ ምን እንደምሰራ ነበር የጠየቁኝ። ይህ አይነት ጥያቄ መጠየቅ ባልተገባቸው ነበር። ምክንያቱም መልሱ ያስደንቃቸው ይሆናልና ነው። በመሰረቱ ስለ ፖለቲካ፣ ስለ ጦርነትና የኬዜድ የዕለት ተዕለት ሁኔታዎችን ለመናገር የማይቻለኝ ነኝ። ይህም አያስጨንቀኝም። ምክንያቱም ከጦርነቱ አነሳስ ጀምሮ በጀርመን ውስጥ ስለነበርኩ የማውቃቸው ብዙ ነገሮች ለውይይቱ በተጠቀምኩባቸው ነበር። እነሱን በጣም ያስገረማቸው የራሳቸውን ቋንቋ ከነሱ በተሻለ አይነት በስነ ስርዓት መናገሬ ነበር። በሌላ በኩል በንግግሬ መካከል በምገልጻቸው ስውር ንዑስ ሐረጎች ሐሳቤ እንዳይገባቸው ማድረጌም አስደንቋቸዋል። አገራቸውን፣ የሕዝቡን ሕይወት፣ የከተሞቻቸውን ሁኔታ፣ ቤቶቻቸውን፣ ሃይማኖታቸውንና ግብረገብነታቸውን ሁሉ አውቃለሁና ውይይቱ ለኔ አስቸጋሪ አልሆነም። ሰዎቹ የመጡበት ሁኔታ ስላወቅሁ ፈተናውን እንዳለፍኩ በፈገግታ ሲለዩኝ ተረዳሁ። ንጹሕ የለበሱ ጢማቸውን የተላጩና በአጠቃላይ ከካምፑ ሕይወት ለየት የሚሉ ብዙ ሰዎች እየመጡ ይጎበኙኛል። አንድ ጊዜ አንድ በፖለቲካ ሳይሆን በሌላ ቀላል ጉዳይ የታሰረ እስረኛ ከ2 ሰዎች ጋር ከክፍሌ ገባ። የእሱ አመጣጥ እጅ ለመንሳት ይመስላል። በኋላ እንደተረዳሁት 3ቱም
አሁን ያለሁበትን ቤት ያጸዱ ሰዎች ናቸው። የኔን ከዚህ መግባት በመስማታቸው ከነሱ ጋር ምግብ እንድጋበዝና ሌሎችንም እስረኞች በዚያው እንድጎበኝላቸው ፍላጎታቸውን ነገሩኝ። እንዳጋጣሚ ወቅቱ የራት ጊዜ ነበርና እስረኞቹ ወደሚኖሩበት ከማጠቃለያው ሕንፃ ሁለተኛ ደርብ ላይ አብሬያቸው ወጣው። ሰፊ ክፍል ነው። ከግድግዳው ጥግ ጥግ በደንብ የተለጠፉ አልጋዎች አሉ። እያንዳንዱ አልጋ በሐር የተጠለፉ ቆንጆ ቆንጆ ትራስ ልብሶች አሏቸው። በመሰረቱ እንዲህ ያሉ የአልጋ ልብሶችና የትራስ ልብሶች በዚህ የእስር ካምፕ ውስጥ ይገኛሉ ብሎ ማመን ከቶ አይቻልም። ከካምፕ ውስጥ የተሰሩ ሳይሆን ቀደም ሲል ከየቦታው ታፍሰውና ተለቅመው ከመጡ በኋላ በቶን እሳት የአየር ሽታ የሆኑት ግዞተኞች ያመጡት ነው። ታዲያ ሶንደር ኮማንዶች ከመጋዘን እየመረጡ የነሱም ጊዜ እስኪያበቃ ድረስ ይጠቀሙበታል። ክፍሉ በሙሉ በጥሩ ብርሃን አሸብርቋል። እዚህ እንደ ሌሎቹ ባራኮች ለኤሌክትሪክ ቁጠባ አይደረግም። በክፍሉ ውስጥ ያለው የሰው ብዛት ከጠቅላላው ብዛት ግማሹ ነው። ቀሪው ከሌሊት ተረኛነቱ ቦታ ሄዷል። ተራፊው ደግሞ ተኝቷል። ያልተኛውም መጽሐፍ ያነባል። እኛ ይሁዳውያን ማንበብ እንወዳለን። ከካምፕ ውስጥ ብዙ መጽሐፍት አሉ። እያንዳንዱ ግዞተኛ እንደ አእምሮ ችሎታውና እንደ ትምህርቱ ደረጃ ልዩ ልዩ መጽሐፍት ይዞ ይመጣል። የመጽሐፍት ችግር የሌለው ለዚሁ ነበር። ሆኖም በካምፕ ውስጥ መጽሐፍ እንዲያነቡ የተፈቀደላቸው ሶንደር ኮማንዶች ብቻ ናቸው። ሌላው ግዞተኛ መጽሐፍ ሲያነብ ቢገኝ ለ20 ቀናት ለመቆም ብቻ በሚያገለግል ሳጥን ውስጥ ተከቶ በሰዋራ ቦታ እንዲቆይ ይደረጋል። ደግነቱ ሰውየው በቅድሚያ በደረሰበት ድብደባ ስለሚሞት ስቃዩን የሚቀበል አይኖርም። ጠረጴዛው በአማረ ጥልፍ ባሸበረቀ ጨርቅ አምሯል። የሸክላ ሳህኖችና ብርማ የመጠጫ ዕቃዎች ተደርድረዋል። እነዚህ ዕቃዎች ሁሉ በአንድ ጊዜ የግዞተኞቹ ነበሩ። በጠረጴዛው ላይ ልዩ ልዩ የምግብ አይነት ተቀምጧል። ለብዙ ጊዜ የሚቆይ ደረቅ ምግብ፣ የአሳማ ስጋ፣ ጣፋጭ ምግብ፣ ሳላሜ፣ ብስኩት፣ ቸኮላት ወዘተ የመሳሰሉ የምግብ አይነቶች ናቸው። ታዲያ ሁሉንም አይነት እንደተረዳሁት አብዛኛው ምግብ ከሃንጋሪ ግዞተኞች የተወሰደ ነው። ለጊዜው ነዋሪ የሆኑት ሶንደር ኮማንዶች እንዲመገቡት ይደረጋል። ከጠረጴዛው ዙሪያ የተቀመጡት የእስረኛ ካቦች፣ መሐንዲሶች፣ የዕቃ መላላሽ አለቆችና ወርቅ አንጣሪዎች ናቸው። እኔ ከዚህ ስደርስ ሁሉም ሞቅ ባለ አቀባበል ተቀበሉኝ። የሚያሻኝን ሁሉ ጋበዙኝ። በየቀኑ ከሃንጋሪ የሚጋዘው እስረኛ ከመጠን በላይ ነውና የምግብ እጥረት የለም። እንዲህም ቢሆን ቅሉ ያላመጥኩት አልዋጥ ይለኛል። ምክንያቱም የምበላው ምግብ ተጋዦቹ ወገኖቼ የሚደርስባቸውን ስቃይ ሳይገነዘቡ የሰነቁት ስንቅ ነውና እንደ እርም ይሰማኛል። እየተራቡ ሳይቀምሱለት የተወሰደባቸው ምግብ ነው። ለልጆቻቸው ለሸመገሉት አባትና እናት ለችግር ቀን ብለው የቋጠሩት የነበረ በመሆኑ ሕዋሳቴን ሁሉ ስቅጣጤ ይሰማው ነበር። ሻይ ላይ አረቄ ጨምሬ ደጋግሜ ጠጣው። ከጥቂት ጊዜ በኋላ ፍርሃቴ ሁሉ ተወገደልኝ። ስሜቴን አደፍርሶብኝ የነበረው ሁሉ የጠፋ መሰለኝና ራሴን ማርካት ጀመርኩ። የምናጨሰው ሲጋራም ከሃንጋሪ የመጣ ነው። በመሰረቱ በዚያ በእስር ሰፈር አንድ ሲጋራ የቀን ምግብ ያህል ዋጋ አለው። እዚህ ግን በመቶ የሚቆጠሩ በሲጋራ የተሞሉ ፓኮች በጠረጴዛው ላይ ተደርድረዋል። ጨዋታችን ሞቅ እያለ ሄደ። በጠረጴዛው ዙሪያ ፖላንድን፣ ፈረንሳይን፣ ጀርመንና ኢጣሊያን የሚወክሉ ተገኝተዋል። ሆኖም ሁላችንንም የሚያስተናግደው የጀርመን ቋንቋ ነው። በጨዋታችን ላይ ስለማቃጠያው ካምፕ ታሪክ ይበልጥ ተረዳው። በብዙ ሺህ እስረኞች ሰቆቃ ካምፑ እንደተሰራና እያንዳንዱ ድንጋይ በእስረኞች ደም እንደቀለመ ተረዳው። የሚሰሩት ሌትና ቀን ነበር። ያለ ምግብና ውሃ በጭቅጫቂ ልብስ ለብሰው በብርድ እየተቆራመዱ እንደሰሩ በመጨረሻም በሰሩት የማቃጠያ ምድጃ ላይ ተጥለው የቶን እሳት ራት ሆነው መቅረታቸውን ሰማው። የካምፕ ውስጥ ሕንፃዎች ሥራ ከተጠናቀቀ 4 ዓመታት አልፈዋል። ከዚህ ጊዜ ጀምሮ በሚሊዮን የሚቆጠሩ ንጹሐን ሰዎች ከተጫኑበት ዝግ መኪና እየተራገፉ የቀደሙት ወገኖቻቸው ሰርተው ከነደዱበት እቶን ገብተው አልቀዋል። እኛ ያሁኖቹ ሶንደር ኮማንዶች 12ኛው ነን። ከኛ በፊት ለ11 ጊዜ የገቡ የእቶን እሳት ሲሳይ ሆነዋል። በየጊዜው ስለሚመደቡት ሶንደር ኮማንዶች ታሪክ ሰማው። በእያንዳንዱ የገዥነት ዘመን ማን ጀግና እንደነበር ተረዳው። በአጠቃላይም የሶንደር ኮማንዶች ዕድሜ በጣም አጭር ነው። በመሰረቱ ማንም ይሁን ማን የይሁዳውያን ሃይማኖት የሚከተል ሁሉ ተመርጦ ከእቶኑ የሚጣለው በመጀመሪያ ሲሆን የሚፈረድበትም ከካምፑ በገባበት ቀን ነው።
ሶንደር ኮማንዶም ከሆነ እንደማንኛውም ሶንደር ኮማንዶ የመገደል ዕጣ ይደርሰዋል። በጫወታ ሳይሰማን ጊዜው እኩለ ሌሊት ሆነ። ለግብዣው የተሰበሰብነው ሁሉ ቀን በሥራ የደከመ ስለነበር አሁን ደግሞ ባልኮን ላሽቋል። ግብዣው ቢቀጥል ኖሮ ውይይታችን ባልተቋጨ ነበር። ከዚህ በኋላ ባልደረቦቼን ትቼ ወደ ክፍሌ ሄድኩኝ። ለጠጣሁት አረቄ ምስጋና ይግባውና ደክመው የነበሩ ነርቮቼ ምንም ጉስቁልና ሳይሰማቸው ሌሊቱን በጤና አሳለፍኩኝ። ንጋት ላይ አንድ የሚያወክ የጥሩምባ ድምፅ የሚያሰማ ማጓጓዣ ከተጋዥ ማራገፊያ ደረሰ። ምን ይሆን በማለት ወደ መስኮት ጠጋ ብዬ ስመለከት ተጋዥ የታጨቀበት ረጅም ባቡር ቆሞ አየሁ። ከጥቂት ሰከንዶች በኋላ ከዝጎቹ ሳጥኖች በሺህ የሚቆጠሩ የተመረጡ ይሁዳውያን ተዘረገፉ። ከዚህ በኋላ እንዲሰለፉ ተደርጎ ምርጫው ከተካሄደ በኋላ የግራ አቅጣጫ ሰልፈኞች ወደሚወሰዱበት ቤት ጉዞ ቀጠሉ። ወዲያው ትዕዛዝ ተላለፈ። ወዲያውኑ ደግሞ የሚራወጥ የኮቴ ድምፅ ሰማሁ። ድምፁ የመጣው ምድጃው ካለበት ከማቃጠያው ሕንፃ ነው። ለካስ አዲስ የመጡትን ተጓዦች ለመቀበል ስፍራውን እያዘጋጁ ናቸው። እቶን እሳቱ በኃይል እንዲቀጣጠልና እንዲጋይ የወናፍ ሞተሮች ተንቀሳቅሰው ማርገብገብ ጀመሩ። የማቃጠያው ቤት ቁመት 500 ጫማ ይረዝማል። ውስጡም የሚያምር ለማስመሰል ግድግዳው ነጭ ቀለም ተቀብቷል። ወለሉ በሲሚንቶ ተለብዷል። 15ቱ የማቃጠያ ሕንፃዎች ውስጥ ያሉት እቶን የሚንቀለቀልባቸው ስፍራዎች ግድግዳቸው ጡብ ነው። የብረት መዝጊያዎቹ ሳይቀር ነጭ ቀለም ተቀብተዋል። በ5 እና በ6 ደቂቃ ውስጥ እነዚያ ተጓዦች ሁሉም በ5 ረድፍ ተሰልፈው ከአጥር ግቢ ገቡ። ማንኛውም ሰው እዚህ ውስጥ ምን እንደሚደረግ አያውቅም። ምክንያቱም ከገባ በኋላ የሚመለስ የለምና። እንደ ጀርመኖች ውሸትና ቅጥፈት ከሆነ ስፍራው ህመምተኞች የሚያገግሙበት፣ የደከሙ የሚያርፉበትና ለሕፃናት ጥንቃቄ የሚደረግበት ቦታ ተብሎ ይነገራል። ግዞተኞቹ ረጅም ጉዞ በመጓዝ የደከሙ በመሆናቸው በቀስታ እርምጃ ወደፊት ቀጠሉ። ሕፃናቱ በእንቅልፍ ተሸንፈው ስለነበር በእናቶቻቸው ደረት ላይ ተጣብቀዋል። አብዛኞቹን ሕፃናት አባቶቻቸው ታቅፈዋቸዋል። ማንም ሰው ኤስኤስ ወታደሮችን ጨምሮ ከዚህ ሥራ የሌለው መግባት አይፈቀድለትም ከሚለው የማቃጠያ ሕንፃ በር ሲደርሱ ቆሙ። ተጋዦቹ ተኮልኩለው ከቆሙበት የግቢው ሳር ለማርጠብ ከቧንቧ የሚረጭ ውሃ በማየታቸው ሁሉም ወደዚያ ሮጡ። የተጠማው ጠጣ። ከዚያም ባለፈ እያንዳንዱ ከሻንጣው ውስጥ ኮዳና ውሃ መያዣ እያወጣ እየቀዳ ተመለሰ። በዚህ ጊዜ ትርምስምሱና ግፊያው የትንግርት ነበር። ውሃ ለመጠጣትና ለመቅዳት የዘቦቹን ፍቃድ መጠየቅ አላስፈልጋቸውም። ምክንያቱም ለ5 ቀን ሲጓዙ ምንም የቀመሱት ውሃ የለምና ነው። ምናልባትም በአንዳንድ ማረፊያ ቦታ ውሃ ቢያጋጥማቸውም የሸተተና የደፈረሰ ነበር። ያንንም ለመጠጣት ጥረት ቢያደርጉም ጥማቸውን ለማርካት አልተቻላቸውም። ተጋዦች ከዚህ ሲደርሱ ለውሃ የሚያሳዩትን መስገብገብ የተላመዱት ስለሆነ ወታደሮቹ አልተቆጣጠሩትም። ሆኖም ሁሉም ጥሙን ካረካና ቀርቶ ከተመለሰ በኋላ እንደ ቁመታቸው በሰልፍ እንዲቆሙ ተደረገ። ቀጥሎ 100 ያርድ ያህል ርቆ ወደሚገኘው ቦታ ተወሰዱ። ከዚያም ወደ ምድር ውስጥ 12 ደረጃ ተወርዶ ከሚገኘው ሰፊ ክፍል ደረሱ። ከመግቢያው በር ላይ በጀርመን፣ በፈረንሳይ፣ በግሪክና በሃንጋሪ ቋንቋ መታጠቢያና የጤና ጠንቅ ማስወገጃ የሚል ጽሑፍ ተጽፏል። ይህ ጽሑፍ ተጋዦች እንዳይደነግጡና እንዳይጠራጠሩ ማሳሳቻና ለማዘናጋት ሆን ተብሎ የተጻፈ ነበር። በዚህ ጽሑፍ ምክንያት ሁሉም የተዝናና እየመሰለ ደረጃውን ወርዶ ከክፍሉ ውስጥ ተጠቀጠቀ። ተጋዦቹ አሁን ያሉበት ክፍል 200 ያርድ ይረዝማል። ግድግዳው ነጭ ቀለም ተቀብቷል። ጥሩ ብርሃን የሚሰጥ መብራት በርቶበታል። ምሰሶች በረድፍ ይታያሉ። በምሰሶች ዙሪያና በግድግዳዎቹ ጥግና ጥግ ረጃጅም መቀመጫዎች ተደርድረዋል። ከመቀመጫዎቹ በላይ በልዩ ልዩ ቋንቋ የልብስና የጫማ መስቂያ ምልክቶች የሚያመለክቱ ጽሑፎች ተጽፈዋል። ታጥበው ሲመለሱ እያንዳንዱ የራሱን ልብስና ጫማ ያስቀመጠበትን እንዳይስት የሚያስጠነቅቁ ጽሑፎችም ተጽፈዋል። በዚህ ክፍል ውስጥ 3000 ወንዶች፣ ሴቶችና ሕፃናት ከታጎሩ በኋላ ጥቂት ወታደሮች መጥተው ሁሉም ተጋዦች በ10 ደቂቃ ውስጥ ልብሶቻቸውን አውልቀው እርቃናቸውን እንዲሆኑ ትዕዛዝ ሰጡ። በዕድሜ የገፋው አያት የሆነው ልጆች፣ ሚስት፣ ባል ሁሉ በመገረምና በመደናገጥ ደነዘዙ። ቆንጆ ልጆችና ልጃገረዶች በመገረም እርስ በእርስ ተያዩ። ምናልባትም አዛዦቹ የጀርመንን ቋንቋ በትክክል የማያውቁ መሰላቸው።
ለዚህ ብዙም መጨነቅ ሳይደርስባቸው ወዲያውኑ በቁጣ ትዕዛዙ ተደገመላቸው። ስብዕናቸው በመዋረዱ ውስጣዊ ህሊናቸው ተጨነቀ። ያም ሆነ ይህ የሚያመጡት ለውጥ ስለሌለ ቀስ እያሉ የለበሱትን ማውለቅ ጀመሩ። ህመምተኛውንና ሽማግሌውን ሶንደር ኮማንዶች በማውለቅ ረገድ ይረዱ ጀመር። በ10 ደቂቃ ውስጥ ልብሶችና ጫማዎች ወልቀው በየመስቂያው ተንጠለጠሉ። ከዚህ ክፍል ቀጥሎ ወደሚገኘው ክፍል አንድ ኤስኤስ ወታደር ሄድ አለና ወደዚያ ክፍል የሚያስገባውን ትልቅና ሰፊ በር ከፈተ። መንጋው ገብቶ ተኮለኮለ። ይህኛው ክፍልም ከፊተኛው ክፍል ጋር በመጠኑም ሆነ በውበት ተመሳሳይ ነው። ልዩነቱ ግን ከዚህ ምንም መቀመጫና የልብስ መስቂያ የለም። ጣራማ አይነኩ ምሰሶዎች በየ30 ያርድ ተራርቀው ይገኛሉ። ባናታቸው ላይ እንደ ወንፊት ጠቃጠቆ ያላቸውን የብረት ቧንቧዎች ደግፈው ይዘዋል። ሁሉም ተኮልኩሎ የሚሆነውን ሲጠባበቅ ኤስኤስ ወታደሮችና ሶንደር ኮማንዶች በአስቸኳይ ውጡ የሚል የትዕዛዝ ድምፅ ተሰማ። ሙልጭ ብለው ሲወጡ ሰፊውና ትልቁ በር ጥርቅም ተደርጎ ተዘጋ። ወዲያው የክፍሉ መብራት ጠፋ። ይህ እንደሆነ ወዲያውኑ የዓለም አቀፍ የቀይ መስቀል መኪና ከውጪ ሲቆም ድምፁ ተሰማ። አንድ ኤስኤስ ወታደርና ምክትል የጤና መኮንን ከመኪናው ወጡ። የጤና መኮንኑ ከብረት የተሰሩ ታኒካ የመሰሉ 4 የዕቃ መያዣዎች በእጁ እንደያዘ በሳር ወደ ተሸፈነው ሜዳ ሄደ። ከሜዳው መካከል በየ30 ያርድ ርቀት በሲሚንቶ የተሰሩ ቧንቧ መሳይ ቦሴቲዎች ተሰርተዋል። አፍንጫውንና አፉን በጠረን መከላከያ ሸፍኖ በቦሴቲዎቹ አንዱን ከከፈተ በኋላ ከያዘው ታኒካ ጠጣር ኮረት መሳይ ነገሮችን አፈሰሰ። እንደጨረሰ መልሶ ዘጋው። ከቦሴታው የተጨመረው መርዝ ጋዝ እርቃናቸውን በጨለማ ውስጥ ከተቀመጡት ተጋዦች ክፍል ውስጥ በምሰሶቹ ተደግፈው ካሉት የብረት ወንፊቶች እየወጡ ማፈኑን ቀጠለ። በ5 ደቂቃ ውስጥ ሁሉም ሞቱ። እንግዲህ የሁሉም ተጋዦች ታሪክ ይህንን የመሰለ ነው። የመርዝ ክምችት በግቢው ውስጥ የለም፣ ግን መርዙን የሚያመጡት የቀይ መስቀል አርማ ያላቸው መኪኖች ናቸው። ድርጊቱ አስደናቂ ነው። የሚያስደንቀውም መርዙ ዘውትር የሚመጣው የቀይ መስቀልን አርማ በለጠፈ መኪና መሆኑ ነው። የሰሩት ሥራ ተግባራዊ ለመሆኑና እርግጠኞችም ለመሆን መርዙን የከተቱት ሁለቱ ሰዎች ለ5 ደቂቃ ያህል ከዚያው ቆዩ። 3000 ንጹሃንን ከገደሉ በኋላ ሲጃራቸውን አቀጣጥለው ወደ መጡበት ተመለሱ። ከ20 ደቂቃ በኋላ የጋዙን ጠረን ለማጥፋትና አካባቢውን ከጠረን ለማንጻት በኤሌክትሪክ አየር የሚራገቡ ሞተሮች ተንቀሳቀሱ። የጋዙ ሽታ ከተወገደ በኋላ መዝጊያው ተከፈተ። በቀረቡት መኪኖች ላይ ሶንደር ኮማንዶች የሙታኑን ልብሶችና ጫማዎች እየጫኑ ወደ መድኃኒት መርጫ ወሰዱ። በክፍሉ ውስጥ የሚታየው ሬሳ እዚያና እዚህ ተበታትኖ ሳይሆን አንዱ ባንዱ ላይ በመደራረብ ተከምሮ ነበር። የዚህ ምክንያቱ መርዝ ጋዙ መትነን የጀመረው ከታች ወደ ላይ በመሆኑና ሰዎቹም ከጭንቀት የተነሳ ከሽታው ለማምለጥ ሲሉ ወደ ጣራው ለመውጣት ባደረጉት ትግል አንዱ ባንዱ ላይ በመደራረቡ ነው። ነፍሳቸው እስክትለያቸው ምን አይነት ጭንቀት ይሆን የተጨነቁት። የሬሳዎቹን አከማመር እንዳየሁ ከስር የሴቶች የልጆችና የሽማግሌዎች ሲሆን ከላይ የጎልማሶቹ ነበር። ከጭንቀት ለማምለጥ ከተካሄደ ግፊያ፣ ፍትጊያና መረጋገጥ በሁሉም አስክሬን ላይ ቁስል ይታይ ነበር። በአፍንጫና በአፍ የፈሰሰ ደም ይታያል። ፊታቸው አኮፍኩፎና ወደ ሰማያዊ በመለወጡ ማንስ ማን እንደሆነ ለማወቅ አይቻልም። ይህንን በመመልከት የሚደርሰውን መሰቅጠጥ መገመት አያዳግትም። ነገር ግን ሳልወድ ለመመልከት ደፈርኩ። በመሰረቱ ከዚህ መገኘት አይገባኝም ነበር። ሆኖም ምናልባት ሁኔታና ጊዜ አመችቶኝ ከዚህ ባመልጥ የተፈጸመውን ግፍ ለወገኖቼና ለዓለም ሕዝብ በትክክል ለማሳወቅ ኃላፊነት ያለብኝ መስሎኝ አደረግኩት። ከዚያም ላስቲክ ቦቴ ጫማ ያደረጉ በርካታ ሶንደር ኮማንዶች የአስክሬኖቹ ክምር ወዳለበት ክፍል ገብተው በላስቲክ ቱቦዎች በኃይለኛው ግፊት የሚረጨውን ውሃ ሬሳዎቹ ላይ ይረጩ ጀመር። የዚህ ምክንያቱ ከመርዙ ስቃይና ማደንዘዝ የተነሳ ሁሉም ሰገራ አምልጧቸው ነበርና ያንን ጭምር ለማጽዳት ነው። አጠባው ከተከናወነ በኋላ ሶንደር ኮማንዶቹ አድካሚ የሆነውን ሥራ ሬሳዎቹን መዘርጋትና መገልበጥ ጀመሩ። ከዚያም ከፊሎቹ የሙታኑን እጆች እያቆራኙ ሲያስሩ፣ የተቀሩት ደግሞ የተሳሰሩትን እየጎተቱ በሚቀጥለው ክፍል ወዳለው የሞተር ማጓጓዣ ላይ ይጥላሉ። በክፍሉ ውስጥ 4 ሰፋፊ ማጓጓዣዎች ኤሌቬተሮች አሉ። እያንዳንዱ ማጓጓዣ ከ20 እስከ 25 ሬሳ ይጭናል።
ማጓጓዣው ከሬሳ ማቃጠያው ሲቃረብ አንድ ትልቅና ሰፊ በር በአውቶማቲክ ይከፈታል። ማጓጓዣውን የሚያንቀሳቅሱት ኮማንዶዎች የሬሳዎቹን ቁርኝት ያለማቋረጥ በሚሽከረከሩ መንጠቆች በማያያዝ ወደ እቶኑ እሳት ይልካሉ። ይህ ከመሆኑ በፊት ግን ሬሳዎቹ ላይ ጥቅም የሚያስገኝ ሌላ ብዝበዛ ይካሄዳል። በመሰረቱ በመጀመሪያ የሙታን ልብሶችና ጫማዎች ተወስደዋል። ለካስ ጸጉርም ሌላ ውድ ነገር ነው። እንዳየሩ ጠባይ ጸጉር የመርዘምና የመኮማተር ጠባይ አለው። በተለይ የሰው ጸጉር ቦምቦች እንዳይፈነዱ የማዘግየትና ጊዜው ሲደርስ ደግሞ እንደ ከምሱር በማገልገል የማፈንዳት ባህሪ አለው። ስለዚህ ሬሳዎች ከመቃጠላቸው በፊት ይላጫሉ። ይህ ብቻ አይደለም። ጀርመኖች በአገራቸውም ሆነ በሌላ አገር ሶስተኛው ሪህ መሰረቱ የወርቅ ጥራት ሳይሆን የሥራ ጥራት ነው እያሉ ሲፎክሩ ይሰማሉ። ምናልባትም እንዲህ ማለታቸው ጠንክሮ ከተሰራ ወርቅ የሚገኝ መሆኑን ሲያስተጋቡ ይሆናል። ያም ሆነ ይህ ሬሳዎቹ ወደ እቶን እሳት ከመጣላቸው በፊት ከማቃጠያው አጠገብ የሚጠባበቁ ጥርስ ቦርባሪ ኮማንዶዎች ይቀበሏቸዋል። መርማሪዎቹ 8 ሲሆኑ ሁሉም ጉጠትና መሰርሰሪያ ይይዛሉ። ሁሉም ኮማንዶዎች ምርጥ የጥርስ ሐኪሞች ናቸው። እያንዳንዱ ሬሳ በጀርባው ይንጋለላል። በዚህ ጊዜ ኮማንዶቹ የሬሳዎቹን አፍ በመክፈት ወርቅ ጥርስን ይነቅላሉ ወይም ወርቁን ከአጥንቱ ለይቶ ያወጣሉ። ወርቅ ጥርሶች ከተነቀሉ በኋላ ስጋና አጥንትን አቃጥሎ ከሚያጠፋ አሲድ ውስጥ ይከተታሉ። አሲድ የያዙ ሰንኬሎች ወይም ባልዲዎች ተዘጋጅተዋል። ከዚህ በተረፈ ከሙታን ጆሮ፣ አንገት፣ ጣትና እጅ የተሰበሰቡ ወርቆች፣ የወርቅ ድሪ፣ ዕንቁና የጋብቻ ቀለበቶች እየተሰበሰቡ በአንድ ትልቅ ሳጥን ውስጥ ይከማቻሉ። በየቀኑ ከእያንዳንዱ የማቃጠያ ስፍራ ከ18 እስከ 20 ፓውንድ ማለትም ከ8 ኪሎ እስከ 9 ኪሎ ግራም እንደሚሰበሰብ አልጠራጠርም። ሆኖም የዚህም መጠን ተጋዦቹ እንደመጡበት አካባቢ ይለያያል። ለምሳሌ ከከተማ ከሚጋዙት ብዙ ሲገኝ፣ ከገጠር ግን ያንሳል።